ፎሬክስ ቁማር ነው ወይስ አይደለም? ማርኬቱ ላይም ቁማር የሚያደርጉት ሰዎች ናቸው። ጋምብሊንግ ነው ወይስ አይደለም ብለው ቢጠይቁ ይህንን መልስ ነው የሚገኙት። ምን አይነት ፕላትፎርሞች ነው ሊጠቀም የሚችለው? ብሮከር ነው የምንጠቀመው። እነዚህ ብሮከሮች እንዳልኩ ስራቸው ምንድነው? አንተ ያልከውን ኮንትራቱን ፈጽምላል ማለት ነው። ምንድነው ትሬድ የምታደርገው? አሁን ፎሬክስ ስንል ፎሬን ኤክስቼንጅ የሚያደርግ ሰው የሚያስበው ሴት ካለ፣ እኔ ለራሴ የምጠቀመው የራሴ የሆነ ሪስክ ማኔጅመንት አለ። የሚገባባቸውን ሰዓቶች፣ ቀኖች፣ እነዚህ ነገሮች ሞኒተር እያደረገ እንደ መማሪያ መጠቀም ይችላል። ለምሳሌ እኔ የሌለው ቀን አንተ ትሬድ አታደርግም ማለት ነው። በራሳቸው ትሬድ ማድረግ አይችሉም ነው። ካላነበበ ፈተና ላይ ሲደርስ ያ ሰው ከኔ ይሻላል ብሎ ስለሚያስብ የዛን ሰው መልስ ይወስዳል። ትዕግስት እንዴት ነው? ይፈታተናል ወይስ? እኔ አሁን በጣም ችኩል ነበር። ኦልሞስት 20 ምናምን ዓመት አብሮ ያደገ ጸባይ ትሬድ ጀምረህ በአንድ ወር በሁለት ወር ወይ በአመት ልታጠፋው ትችላል። ስጀምር አካባቢ ብር የለኝ። ትሬደሮች የምትባሉ ሰዎች የምትጠቀሙት ህግ አለ? አብዛኛው ሰው የራሱ ሆነ ሩል ያወጣል። ለምሳሌ እኔ አሁን ፖዚሽን ከመክፈቴ በፊት ከተበላ በተለይ እንቅልፍ ራሱ አይወስድም። ብዙ ጊዜ ሪቬንጅ ወስዳለሁ። ህይወቴ ላይ እንደዚህ ነው የምትለው። ማርኬቱ ስለአንተ የሚረዳህ ነገር ሁልጊዜ የተለያየ እንቅስቃሴ ነው ያለው ማርኬት። ከዚህ በፊት ስከተል የነበረው ነገር አልነበረም እየተከተልኩ የነበረው። ከፍተኛ ያጣኸው ገንዘብ ስንት ነው? የአካውንቴን በቃ ሙሉ ፐርሰንቱን ብሎ አድርጌዋለሁ። እና እንደዛ ታማኪ ቤት ስትገባ ምናምን ምን አስተማረ? ምን ተማርክበት? ራሴን ጠየቅኩኝ ከስሬ። ከዛ ታምሜ ያልኩኝ ፊር ምን ሚስ እንድታደረገው ኦፖርቹኒቲ ይወስድሃል። በመሸነፍ ውስጥም ማሸነፍ አለ። አቆማለሁ የሚል ውሳኔ ላይ ነበርኩኝ። እንኳን ደህና መጣ። እንኳን ደህና ቆያችኝ። ቴንክ ዩ። አብዛኛው ሰው የሚከራከርበት ቶፒክ አለ። ፎሬክስ ቁማር ነው የሚል ማህበረሰብ አለ። ደግሞ ፎሬክስ ቁማር አይደለም አረ ኖርማል ነው የሚል ሰው አለ። ሶስት ሪያሊቲ ምንድነው? ፎሬክስ ቁማር ነው ወይስ አይደለም? ኢትዮጵያ ውስጥ ብቻ አይደለም፣ በጣም ብዙ ቦታ ይሄ እንደ ክርክር ይነሳል። ነገር ግን ሪያሊቲ ወይም የተጻፈው ትንሽ ሰዎች ገብተው ቢያነቡ ጎግል ቢያደርጉ ሊያገኙት የሚችሉት ነገር ምንድነው? በቀን ምን ያህል ገንዘብ እንደሚንቀሳቀስበት። ፎሬክስ ማርኬት ላይ የሚቆምሩ ሰዎች አሉ፣ ጋምብል የሚያደርጉ ሰዎች አሉ። እንደዛው ደግሞ ኢንቨስት የሚያደርጉ እና ፕሮፐርሊ ትሬድ የሚያደርጉ ሰዎች አሉ። እንዴት ነው የምንቆምረው? ማን ነው ቆማሪው? ማን ነው ደግሞ ጋምብል የማያደርገው ኢንቨስት የሚያደርገው የሚለውን ለማስረዳት ምሳሌ ብጠቀም፣ ለምሳሌ ናቲ እና እኔ ፕሌይስቴሽን ቤታችን ብንጫወት ኢንጆይ እያደረግን ከሆነ ኢንጆይ እያደረግን ነው። አሲዘን ገንዘብ ብንጫወት እኔ እናንተ ቁማር እናደርገዋለን። ማርኬቱ ላይም ቁማር የሚያደርጉት ሰዎች ናቸው። በእኔና በአንተ ውሳኔ ነው የሚወሰነው ማለት ነው። ልክ እንደዚሁ እዚህ ማርኬት ላይ መጥተው የሚቆምሩ ሰዎች አሉ። ደን ደግሞ ሪስካቸው ማኔጅ አድርገው ፕሮፐርሊ ማርኬቱ ላይ ትሬድ የሚያደርጉ ኢንቨስት የሚያደርጉ ሰዎች አሉ። ለምሳሌ ማርኬት ላይ አይፎን ወይም ደግሞ ቴስላ አዲስ ሳይበርትራክ ሪሊዝ ሲያደርግ ማርኬት ላይ ሽያጭ ይኖራል። ምን አይነት ሙቭመንት እንዳለ ኢዝሊ ማርኬቱን ፕሬዲክት ለማድረግ ይቀላል ማለት ነው። ከዛ አንጻር ይሄ አጥንተህ እያንዳንዱ ነገሮች አጥንተህ አውቀኸው ትሬድ ስታደርግ ኢንቨስት እያደረግ ነው። ነገር ግን እነዚህ ዳታዎች ሳይኖሩ ሪስክን ማኔጅ ሳታደርግ ዝም ብለህ የምትገባ ከሆነ ገስ እያደረግ ነው፣ የቆመርክ ነው። ትሬዲንግ ላይ ደስ የሚለው እያንዳንዱን ነገር ማኔጅ ማድረግ ትችላለህ። ለምሳሌ ሪስክህን በምትፈልገው መጠን ማኔጅ ማድረግ ትችላለህ። ለምሳሌ ሪስክ ቱ ሪዋርድ ይባላል። ብዙ ጊዜ ትሬደሮች የሚጠቀሙት ሪስካቸውን ማኔጅ ሲያደርጉ ዋን ቱ ዋን የምትጠቀም ከሆነ ዋን ቱ ዋን ማለት ሪስክ የምታደርገው 1% ከሆነ የምትጠብቀው ሪዋርድ 1% ነው። ያ ማለት የሆነ በቃ ኢኳል ነው። 5 ጊዜ ከስረህ አተ 5 ጊዜ ማግኘት አለብህ አቻህ ላይ ለመምጣት። ልክ እንደዛው ሪስክ ቱ ሪዋርድን ከፍ ዝቅ ማድረግ ትችላለህ። ለምሳሌ 1 to 3 1 to 4 እስከ 5 መሄድ ይችላል። እስከምትፈልገው ማንኛውም ሰው የራሱ የሆነ ጥሩ ሴታፕ አለ ወይም አምንበታለሁ የሚለው የራሱ ስትራቴጂ ካለ በዛ መሰረት እስከሚፈልገው መሄድ ይችላል። 1 to 3 ስንል ለምሳሌ አንድ ሰው 1% ሪስክ አድርጎ 3% ነው የሚጠብቀው ማለት ነው። ለምሳሌ ያህል $10 ሪስክ ካደረግ የምትጠብቀው $30 ነው። 3 ጊዜ ብትከስር አንዴ ስታተርፍ ብሬክ ኢቨን። ልክ እንደዛ የምትፈልገው እያንዳንዱ ነገር ፕላን አውጥተህ ጆርናል እያደረግ ትሬድ ስታደርግ ፕሮፊታብል መሆንም ይቻላል። እንደ ኢንቨስትመንት ይሆናል ማለት ነው። አሁን እኔ እንደዚህ ዝም ብዬ ያወራሁት ነገር ሳይሆን እዚህ ጋር ለምሳሌ ይህን ፖድካስት የሚያዩ ሰዎች እቺን ነገር ትሬዲንግ እንትን ላይ ይሄ ቻት ጂፒቲ ላይ ጎግል ላይ ገብተው ትሬዲንግ ጋምብሊንግ ነው ወይስ አይደለም ብለው ቢጠይቁ ይህንን መልስ ነው የሚያገኙት።
ስለዚህ አብዛኛው ወጣት ላይክ ምንም ሳያቅ ስለ ፎሬክስ እንዴት ትሬድ እንደሚያደርግ ሳያቅ ይገባና የሆነች $10 $5 እኮ ነው ደህና ብር ማለት ይዞ ይገባና ዝም ብሎ ይሞክረዋል። ሉዝ ሲያደርገው በቃ ጋምብል ነው። ምንም ሳታ ከገባ የትኛውን ቦታ ላይ ኦልሬዲ ቁማር ነው። ግን አውቀ ነው ልጁ ነው ስትራቴጂ እንትን ብለህ ምናምን ያ ደግሞ ዊል ልታደርግ ትችላለህ። ያ ኢንቨስትመንት ነው። አሁን ኖርማል አሁን ኢትዮጵያ ውስጥም አሁን መጥቷል ማንዋይ ምናምን ትሬድ እየመጣ ነው። እነሱም ያው ኖሌጅ ካለ ኢቨን አዲስ አበባ ዩኒቨርሲቲ እንትን ስልጠና እየተሰጠ ነበር። አሁን አይ ቲንክ ጀምሯል ይመስላል። በዛ ደረጃ እየሄደ ነው። አሁን እኛ የምናስበው የሆኑ ሰዎች የሚቆምሩት ሰምቲንግ እንደዛ የሚመስለው ሰው አለና በሀገር ደረጃ ባንኮች፣ ትላልቅ ካምፓኒዎች ፓርቲስፔት የሚያደርጉበት ማርኬት ነው እና ያንን አንደርስታንድ ማድረግ ቅድም እንዳነሳሁት መጀመሪያው ጅማሬው ከየት ነው፣ ሂስትሪ ከየት ነው የመጣው የሚለውን ስናጠና ምንድን ነው የሚለውን ለመረዳት ያግዘናል ብዬ አስባለሁ። እሺ አሁን ፎሬክስ ትሬድ ማድረግ የሚፈልግ ሰው ምን አይነት ፕላትፎርሞች ነው ሊጠቀም የሚችለው? ምን አይነት ፕላትፎርሞች አሉ አንተ የምትጠቀምበት ከሆነ? የሆነ ነገር በቃ እፈልጋለሁ ብለው ከገባ መልመድ መቻል አለበት። ዴሞ የሚባል ነገር አለ። የት ነው እስቲ ጋይድ አልገኝ። እንዳልኩ ከዚህ በፊት በደንብ የራሱን የቤት ስራ ሊሰራ ይገባል። ልክ እንደ ቁማርተኞቹ ጋምብል እንዳያደርግ ምንድን ነው ማወቅ ያለባቸው፣ ሂስትሪ ከየት ነው የመጣው፣ እንዴት ነው የመጣው የሚለውን እነዚህ ነገሮች አንደርስታንድ ካደረገ በኋላ አንድ ሰው ሬዲ ነኝ ወይም ብቁ ነኝ ብሎ ሲያስብ እንዳልከው ዴሞ እንትኖች አሉ መለማመጃ። ምንድነው የተለያዩ ብሮከሮች አሉ። በመጀመሪያ ወደዚህ ፎሬክስ ማርኬት ላይ ከሆነ ለምሳሌ ወደ ፎሬክስ ትሬድ እንድታደርግ የሚያገናኙ መሀል ላይ ብሮከሮች አሉ። እነዚህ ብሮከሮች ምንድነው የሚያደርጉልን? ለምሳሌ ኢትዮጵያ ውስጥ ነህ፣ የራስህን ባንክ አካውንት ትከፍታለህ አይደል? ልክ እንደዛው ኬዋይሲ ይኖራቸዋል። ፓስፖርት ሊያስፈልግ ይችላል፣ መታወቂያ፣ አካውንት ይከፍቱላል። ብሮከር ነው የምንጠቀመው። እነዚህ ብሮከሮች እንዳልኩ ስራቸው ምንድነው? አካውንት ትከፍታለህ፣ አንተ ያልከውን ኮንትራቱን ይፈጽሙላል ማለት ነው። መሀል ላይ የራሳቸው ፊ ይኖራል። ለምሳሌ የስፕሪድ ይኖራቸዋል፣ ፖዚሽን ስትከፍት ስትዘጋ፣ እነዚህ ነገሮች አሉ። ከዛ ውጭ ብሮከሮቹ አንተን ፍሮንት ዴስክ ላይ ወስደው ማድረግ ነው። ሰው ምንድነው ትሬድ የምታደርገው? ለምሳሌ የቴስላ ካልን የእሱን ኢንሹራንስ ኦር ምንድን ነው ጎልድ ነው ምንድን ነው የሚደረገው? አሁን ፎሬክስ ስንል ፎሬን ኤክስቼንጅ ነው፣ የሀገራት ፎሬን ከረንሲዎች ማለት ነው። እነሱ ነው የሚመለከተው። ጎልድ ስንል ሜታል ነው። እኔ ትሬድ ማድረገው ከረንትሊ US30 ነው፣ ስቶክ ላይ ያሉት እነዚህ ኢንዲስሶችን ማለት ነው። US30 ማለት US30 ውስጥ 30 ካምፓኒዎች አሉ፣ ትላልቅ የሚባሉ ካምፓኒዎች። የእነሱን ኮሞዲቲ ነው እነሱ ነው ትሬድ የምታደርገው እና በዛ ውስጥ እነ ቴስላ፣ አፕል፣ ሌሎች ትላልቅ ካምፓኒዎች አሉ 30ዎች ውስጥ። የእነሱን ያው ኢንዲስስ ነው የሚባለው፣ የእነሱን እንቅስቃሴ ነው የምትወስደው ማለት ነው። እዛ ውስጥ ምንድን ነው ለምሳሌ ቅድም እንዳነሳሁት የሆነ አይፎን ኦር ሰምቲንግ ሴልስ ሲኖር የራስን የቤት ስራ ትሰራለህ። እዛ ውስጥ ያሉት 30 ካምፓኒዎች ትላልቅ ቦታ ያላቸው አሉ። ለምሳሌ 6ቱ ሊሆን ይችላሉ። 6ቱ ማርኬቱ ላይ ትላልቅ ኢምፓክት የሚፈጥሩ አሉ እና እነሱን የራስን የሆነ ሪሰርች ታደርጋለህ። የሌሎቹንም ደግሞ በ24 ሰዓት የነበራቸውን እንቅስቃሴ አሁን ላይ ምን አለ አዲስ ነገር ማርኬቱን አናሊሲስ ትሰራለህ። ፋንዳሜንታሊ ዜናዎችን ማየት ሊሆን ይችላል። የተለያዩ ዩኤስ ላይ እነዚህን ካምፓኒዎች አፌክት ሊያደርጉ የሚችሉ ማንኛውም ዳታዎችን ኮሌክት በማድረግ ያንን ደግሞ እንደ አድቫንቴጅ መጠቀም ማለት ነው። ኢንቨስት ታደርጋለህ። እንደሚጨምር የምታስበው እንደሚቀንስ የምታስበው አድቫንቴጅ ሲኖር ያንን ትወስዳለህ። በጣም ሶሻል ሚዲያ ላይ ምናምን ሰሞኑን የተለያዩ ኢንስታግራም ላይ እያየው ነበር እና ክሪፕቶ ላይ የተለያዩ ስሮች ላይ አለ። ከዛ በፊት ግን እስቲ ለኦዲየንሱ ማን ነው ሂሳብ ቢሊንግ? ትክክለኛ ስሙስ ማን ነው? የኢትዮጵያ ሶሻል ሚዲያ የሚታወቅ ስም አለና ስለ ራስህ የምትሰራው ስራ እስቲ የተወሰነ አስታውቅ። ሂሳብ ቢሊንግ የሶሻል ሚዲያ ብዙ ሰዎች ሚዲያ ላይ የሚያውቁኝ ስም ነው። ትክክለኛ ስም ኢሳኮር ሲሳይ ነው። የቤት ስሜ ደግሞ አማኑኤል ስለሆነ ቴሌግራም ላይ ሰዎች የሚያውቁ የአማኑኤል የሚለውን። ኢሳኮር ወደዚህ ከመምጣቱ በፊት እርሊ ኤጅ ላይ ያንግ እያለው ነው ሶሻል ሚዲያውን ቲክቶክን ክሪፕቶ ላይ ሞክር የነበረው ነው።
ከዛ በፊት ቪዲዮ ጌም እንዳለ ወደ ኮምፒውተርም ወደዚህ ያመጣኝ ቪዲዮ ጌም ነው እና ብዙ ጊዜ ነው የማሳልፈው እዛ ላይ ነው። ትንሽ አስቸጋሪ ነበር። ምናልባት በዚህ አጋጣሚ ብራዘር የሚያው ከሆነ እኔ እና እሱ አንድ ዴስክቶፕ ነበር በቤት ውስጥ ነው ያቺ ነው የምንጠቀመው። በጣም አስቸግረው ስለነበር ፓስወርድ ይቀይራል ምናምን አስቸጋሪ ነው። በጣም አስቸጋሪ ነበር። ከድሮ ጀምሮ ከብራዘር ጋር እያለን ፓስወርድ ሲቀይር ኢንተርኔት ቤት ዊንዶ ኤክስፒ 7 ምናምን ነበር ነው እንዴት ባይፓስ እንደሚደረግ ከዛ እንደዛ እያልኩ ሳስቸግረው ኢቨን ፓወር ኬብል የኮምፒውተር ነክሌት በዛ ደረጃ ድረስ በጣም ለኮምፒውተር ያለኝ ፍቅር በጣም ልጅ እያለሁ ጀምሮ በጣም ነበር። ከዛ ነው የጀመረው እዚህ ደርሰናል። የምትሰራቸው ስራዎች እስኪ በጣም ብዙ ላይ ያለ ኮንተንት ክሬሽን ላይ ነበር። አሁን ትሬዱም አለ ፎሬክስ ክሪፕቶ ላይ አለ እና እስኪ የምትሰራቸው ስራ ምን ምንድን ናቸው? ሜንሊ እንደምታየው ክሪፕቶ ላይ አለው፣ ፎሬክስ ማርኬቱ ላይ አለው እና የራሴ የተወሰኑ ስሞል ካምፓኒዎች አሉ። አሁን ላይ ዩኤኢ ላይ አንድ ጀርመናዊ አለ፣ ከእሱ ጋር የምንሰራቸው ስራዎች አሉ። ከዛ በፊት ግን እዚህ ኢትዮጵያም እያለው ዌብሳይት አለ። እዛ ላይ አንዳንድ ዲቴል ስለ ካምፓኒ እንትን ማለት ነው የሆነ ፕሮሞሽን የሚያስፈልገው ስለሆነ አንዳንድ እቃዎች ምናምን እዛ ላይ እንሸጣለን። ከዛ ነው የጀመረው። አሁን ላይ ፎከስ የማደርገው በቃ ይሄ ሶሻል ሚዲያው ላይ ትሬዲንጉ ላይ ምናምን ነው። ከዛ ውጭ እንዳልኩ እዛ ፓርትነር አለኝ፣ ከእነሱ ጋር ኦፊስ ያለን አንዳንድ ስራ እየሰራ ነው። ጥሩ የተለያዩ እንዳልከው ብዙ ሰዎች ያሰራ ብዙ ነገር ትንሽ ዲስትራክት ያደርጋል። ለዛ አሁን ሶሻል ሚዲያው ላይ ጠፋሁት። ለዛ ግን ወደፊት ቴሌግራም ኮሚኒቲ አለ እና ዛሬ ትሬድ የሚያደርጉ ሰዎች ምናምን ጀማሪዎች ይመጣሉ። አብዛኛው ጀማሪ ትሬደር የሚሳሳተው ስህተት ምንድን ነው? የአብዛኛው ጀማሪ ትሬደር ስህተት ሲግናል መከተል ነው። ምንድን ነው ሲግናል ራሱ? ሲግናል ማለት አሁን አንድ ትሬደር ወይም ትሬድ የሚያደርግ ሰው የሚያስበው ሴትአፕ ካለ ለምሳሌ ቅድም እንዳልኩ የራሱ የሆነ ፋንዳሜንታል ወይ ቴክኒካል አናሊሲስ ሰርቶ ይሄ ማርኬት ወደዚህ ሊሄድ ይችላል ወይም ደግሞ ወደዚህ ሊሄድ ይችላል ብሎ የሚያስበውን ያንን ፖስት ያደርጋል። እዚህ ጋር ግቡ፣ እዚህ ጋር ውጡ ማለት ነው። ጀስት እያንዳንዱ የእሱን ኢንትሪ እና የሚወጣበትን ወይም ደግሞ ማርኬቱ ኬት ስኬት እንደሚሄድ የሚገምተውን ወይም የሚያስበውን የእሱን ፖስት ያደርጋል። ዘንድ ሰዎች ደግሞ ያንን እሱ የገባውን ትሬድ አንድ ላይ በመግባት ወይ ፕሮፊት ያደርጋሉ ወይ ደግሞ ሎስ ይወስዳሉ ማለት ነው። የመጀመሪያ እንዳልከው ብዙ ትሬደሮች የሚሳሳቱ ስህተት ይሄ ነው። የራሳቸውን የሆነ የቤት ስራ ያንን ማጥናት ወይም ደግሞ የራሳቸውን ሪስክ ማኔጅመንት ማውጣት ትተው ሲግናል ፕሮቫይድ ወደሚያደርጉ ሰዎች ይመጣሉ ማለት ነው። እዛ ጋር ምንድነው የሚፈጠረው? አንደኛ የአንተ ካፒታል ለምሳሌ ኢሳኮር $30 አለው። ለ$30 ያሰበው ሴታፕ አለ። ያንን ወስዳለው። ያንን ሲግናል ፖስት ሳደርግ እኔ ለራሴ የምጠቀመው የራሴ የሆነ ሪስክ ማኔጅመንት አለ። አንተ ደግሞ ሪስክ ማኔጅመንት ከሌለ የኔን ሴታፕ ስትወስደው ሲግናል እኔ ፖስት የማደርገው ይሄንን ያህል ሪስክ አድርግ ወይም ደግሞ ፐርሰንቱን ጀስት ኤስኤል ሳስቀምጥ ወይም ደግሞ ለምሳሌ እንዴት ብዬ ላስረዳ፣ ፖስት የሚደረገው በፐርሰንት ነው። ለምሳሌ 20 ፒፕ ከተባለ ፎሬክስ ላይ ስንመጣ 20 ፒፕ ከተባለ 20 ፒፕ ነው እኔ ሪስክ ያደረኩት ብዬ አንተም 20 ፒፕ ሪስክ አድርገህ ግን የኔ 20 ፒፕ $100 ሊሆን ይችላል፣ የአንተ 30 ሊሆን ይችላል። እንዳለ ካፒታል ነው። በዛ መሰረት አንተ መሄድ ሪስክህን ወይም የምትገባው ሎት በዛ መሰረት ያቺን ያላማከለ ከሆነ ምናልባት አንዳንድ ሰዎች አሁን እኛም ሲግናል ፕሮቫይድ እናደርግ ነበር ነው ኤስኤል 20 ፒፕ ለምሳሌ አስቀምጠን ፖዚሽን እንከፍታለን። ስክሪንሻትን ፖስት ይደረጋሉ። እኛ የገባነው ሎት ሳይዝ እና ሌላ ሰው የገባው ሎት ሳይዝ ይለያያል። በዛ ውስጥ የአንዳንዶቹ ሰዎች የሚጠቀሙት እነሱ በባላንሳቸው አይተው ሎት ሳይዛቸውን መቀነስ ሲገባቸው ሎት ሳይዛቸውን ከፍ ያደረጉትና እኛ ኤስኤል ብለን ያስቀመጥነው ቦታ ማርኬቱ ሳይደርስ ያስወጣቸዋል፣ ያስቀመጡት ሎት ትልቅ ስለሆነ ማለት ነው። ስለዚህ ካፒታልን አይተህ የራስን ሪስክ ማኔጅመንት ማውጣት፣ እነዛን ነገሮች ኬርፉሊ ሞኒተር ማታደርገው ከሆነ ሲግናል መከተል ቀላል ይመስላል። ብዙ ሰዎች ግን በጣም ከባድ እና ብዙ ሰዎችን ወደ ኪሳራ ይወስዳል ብዬ አስባለሁ። እንደ ጀማሪ ብዙ ጊዜ የሚጀምሩ ሰዎች ሲግናልን ብቻ እንዲከተሉ ሪከመንድ አላደርግም። ያው እንደምን መጠቀም ይችላሉ? ለምሳሌ እኔ ፖስት ሳደርግ ሲግናል የሆነ ሰው ፖስት ሲያደርግ ሲግናል ያቺ ሲግናል አይተው ለምንድን ነው እዚህ ጋ የገባው
ምን አይቶ ነው እነዚህ ነገሮች ወይም ደግሞ የሚያስቀምጠውን ኤክሴል ቲፒ የሚገባባቸውን ሰዓቶች፣ ቀኖች እነዚህ ነገሮች ሞኒተር እያደረገ እንደ መማሪያ መጠቀም ይችላል። ግን እሱም ብቻ የሚከተል ከሆነ ያው ለምሳሌ እኔ የሌለው ቀን አንተ ትሬድ አታደርግም ማለት ነው። ወይም ደግሞ ሲግናል ፖስት የሚያደርገው ልጅ የሌለ ቀን ቁጭ ብለው ሲግናልን ራሱ በደንብ ቼክ ማድረግ አለብህ በራስህ። እንደ ማስተማሪያ መጠቀም ትችላለህ። ያ ሰው የሚነግርህን ነገር ነገ ራስህን ይዘህ እንድትሄድ ማለት ነው። ያንን ሰው ብቻ ሁሌ እዛ ሰው ላይ ዲፔንድ መሆን ሳይሆን ያን ሰው የሚናገረውን ነገር ይዘህ አንተ ደግሞ የራስህን ነገር እየጨመርክ እያስተካከልክ የራስህን ኤጅ ይዘህ ለመሄድ ይጠቅማል። ለምንድን ነው ሲግናል የሚሰጡ ሰዎችን ሰው የሚከተሉት? በራሳቸው ትሬድ ማድረግ አይችሉም ነው ወይስ መማር አይችሉም ነው ወይስ ለምንድን ነው? ወይስ እሱ ፕሮፊት ያገኛል ብሎ ስለሚታሰብ ነው? ብዙ ጊዜ እነሱ የቤት ስራቸውን ስለማይችሉ፣ ለምሳሌ አንድ ሰነፍ ተማሪ ከጎበዝ ተማሪ የሚኮረጃ እሱ የቤት ስራውን ካልሰራ ወይም ደግሞ ካላነበበ ፈተና ላይ ሲደርስ ያ ሰው ከኔ ይሻላል ብሎ ስለሚያስብ የዛን ሰው መልስ ይወስዳል። ልክ እንደዛው አጥኑ የቤት ስራችን መስራት ይፈልጋል። ምንድነው እንዳልኩ ጀማሪ የሚሆን ሰው እቺን ነገር ይሄ ጊዜ ሰጥቶ የራሱን ማስተማር የራሱን ጆርናል ማድረግ ፕላን ማውጣት ምናምን ስለማይፈልግ ሰው ፖስት የሚያደርገውን ብቻ እየተከተለ ገንዘብ ሜክ ማድረግ ቀላል ነገር ስለሆነ፣ ምክንያቱም ያንኛው ብዙ የቤት ስራ ይፈልጋል። እንዳልኩ ፋንዳሜንታሊ ታጠናለህ፣ ዜና ትሰማለህ፣ ካልኩሌሽን ትሰራለህ፣ የራስህ ብዙ ነገሮች አሉት። ያቺን ሾርት ከት ፍለጋ ወደዛ ይሄዳል እና ያ ደግሞ አስቸጋሪ ነው። እሺ ጸባይ ላይ ስንምጣና በተለይ ፎሬክስ ብር የምታጣበት ነው የምታገኝበት። ጸባይ እንዴት ነው? ትዕግስት እንዴት ነው? ይፈታተናል ወይስ እቃ ያሰብርሃል ወይስ ኖርማል? ቱ ቢ ሆነስት እኔ አሁን በጣም ችኩል ነበር። አሁንም የሆነ የራስ የማይለቅ አሁን ለምሳሌ ልጅ ሆነ ኦልሞስት 20 ምናምን ዓመት አብሮህ ያደገ ጸባይ ትሬድ ጀምረህ በአንድ ወር በሁለት ወር ወይ በአመት ልታጠፋው አትችልም። የራሱ የሆነ ባህሪ አለ። ያ ባህሪ ግን በጊዜ ሂደት ማርኬት ላይ ስትገባ ሳይኮሎጂ በጣም ብዙ ሰዎች የሚሸነፉበት፣ በጣም ብዙ ሰዎች የሚከስሩበት ኦልሞስት 90-80% የሚሆነው ሰው ፌል የሚያደርገው ሳይኮሎጂ ይሄ እልህኝነት፣ ንዴት፣ ፊር፣ ግሪድ፣ መስገብገብ ምናምን ነው እና ያቺ በጊዜ ሂደት ያው ይስተካከላል። በጊዜ ሂደት ማለት ስንት ብር አለ? አንዳንድ ሰው በትንሽ ብር ይማራል። አንዳንድ ሰው ደግሞ አሁን ለምሳሌ እንዳለው ነው። አሁን እኔ ስጀምር አካባቢ ብር የለኝም፣ ብዙ ብር የለኝም። ብር አለኝ ግን ብዙ ብር የለኝም። ባለችኝ ብር በትንሿ ብር ነው ብዙ ነገሮች የተማርኩት። ብዙ ብር ደግሞ ኖሯቸው ቶሎ ብዙ ብር ለማግኘት አስበው የሚገቡ ሰዎች በጣም ብዙ ይከስራሉ። ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? arifgate.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት፣ እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደረጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃይር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። እንዴት ገባ ወደዚህ ወደ ክሪፕቶ ወደ ፎሬክስ አለም ምናምን እንዴት ገባ? ምንድን ነው ያነሳሳ ወደዛ ለመግባት? ምክንያቱም ኮንተንት ክሬት እያደረግክ ነበር፣ ወደዛ እንዴት ሙቭ አደረግ? ከኮንተንት ክሬሽን በፊት ነው ጭራሽ። እሺ እንዴት ገባ ወደዛ? መጀመሪያ ምንድነው ይህ እንዳልኩ ቪዲዮ ጌም ነበረኝ እና ከዛ በፊት ያው የገንዘብ ወይም የመጀመሪያ ችግሮች ኢትዮጵያ ውስጥ ስትሆን ኢንተርኔት ኮኔክሽን ችግር አለ። ከዛ በኋላ ይሄ ኦንላይን ገንዘቦችን ሜክ ማድረግ ምናምን ፍላጎት አደረብኝ እና አንድ ክሪፕቶ ማይኒንግ ፕላትፎርም ነበር እና እዛ ላይ ብዙ ነገሮች ትሞክራለህ። ድሮ ልጅ ስትሆን ሀው ቱ ሜክ መኒ ኦንላይን ምናምን ሰርች ታደርግ አይሰሩም። አብዛኞቹ ነገሮች የሚሰሩ ነገሮች ወይ ፔፓል ይጠይቃሉ ወይ የውጭ ባንክ ይጠይቃሉ። መከራ ነው። እነዚያን ነገሮች ማስተካከል በዛ ጊዜ አስቸጋሪ ነው እና ክሪፕቶ ግን የትም ኢትዮጵያ ውስጥ ከየትም ሀገር ነው ዋሌት መክፈት ትችላለህ፣ ገንዘብ ይገባላል፣ አክሰስ ማድረግ ትችላል ነበር።
ለዛ ወደ ክሪፕቶ የሚለውን ፎከስ አድርጎ ኢትዮጵያ ውስጥ ሆነ ፔፓል ወይ ሌሎቹ ጋር የሚሄድ ክሪፕቶ ኢዚ ነው እያሰብኩ ነው። እዛ ላይ ፎከስ አደረጉ። የመጀመሪያ አስታውሳለሁ ክሪፕቶታብ የሚባል አንድ ብራውዘር ነበር። እዛ ላይ ቢትኮይን ማይን አድርጌ ቶፕአፕ አለው ኢንተርናሽናል ቶፕአፕ በክሪፕቶ የሚቀበል ዌብሳይት ነበር እና እስከዛች ቀን ድረስ እውነት ነው አይደለም የሚለው ነገር እኔም ጋር ጥያቄ ነው እና ልጅ ነበር 15 የመጀመሪያ ካርድ ወደ ስልኬ ሲገባ ይሄ ነገር ይሰራል ማለት ነው። ከዛ በኋላ ሙሉ ፎከሴን እዛ ላይ ያደረጉ የመጀመሪያ ቪዲዮዎችም እዛ አካባቢ የሰሯቸው ስለዚህ ነበር። ከዚህ ጋር በተገናኘ አሁን ለምሳሌ ፌስ ያረካቸው ችግሮች የሉም? አሁን ፔመንት ሜትድ እንዳነሳው ኢትዮጵያ ውስጥ ሆነ አብዛኛው ወጣት የሚያጋጥመው እና ምን ችግሮችን አጋጠምክ በዛን ሰዓት? የመጀመሪያው ነገር ኢንተርኔት ነው። ብዙ ሰው የሚቸገረው ኢንተርኔት ነው። ከኮቪድ በፊት አብዛኛው ሰው ሌክዠሪ ነገር ነው የሚመስለው ቤቱ ዋይፋይ ማስገባት ነው። የዛ ታይም ላይ ነው ኮቪድ ታይም ላይ ነው አብዛኛው ሰው ቤቱ ኢንተርኔት ማስገባት የጀመረው። ከዛ በፊት እንደ ማንኛውም ሰው እነዚህ የካምፓኒ እነዚህ ትላልቅ እንትኖች አጥር ስር ሄደ ልክ ትምህርት ቤት እንደዛ አጥር ስር እንደዛ ተጠቅም ያለው አስቸግር ነበር ብያለሁ እና በጣም የሆነ ነገር ከወደድኩ በጣም ጊዜ ስለምሰጠው በቤት እንደዛ እየወጡ ጠዋት ወጥቼ ኢንተርኔት ለመጠቀም እንደዛ ስል ማዘር በጣም ወንቶልኝ ያንን አየች እና ቤት አስገባች። ከኮቪድ በፊት ነው ኢንተርኔት ቤት በማስቸገር ውስጥ ገባ። ከዛ በኋላ ኢንተርኔቱ ችግር ተቀረፈ ማለት ነው። ከዛ ፌስ ያደረጉት የነበረው እንዳሉ ገንዘብ የሆኑ ነገሮች ለመሞከር ቢዝነስ ትንሽ ብር ያስፈልጋል ነው። እነዚህ ነገሮች ትንሽ አስቸግሩኛል። ከዛ እንዴት ነው ገንዘብ የምሰራው ወደሚለው ቶፒክ ገባው። ክሪፕቶ ላይ ራሴን አገኘው። ያለ ደስ የሚለው ድሮም የሆኑ ስራዎች ኦንላይን ላይ አንዳንድ ነገሮች ሞክር ነበርና ጥሩ ስራ አግኝቼ ነበር። አስታውሳለሁ ያንግ እያለሁኝ ውስጥ 10ዎቹ እያለሁ የመጀመሪያ የራሴን ስማርትፎን ገዛሁ። 15-16 ሰዓት የሆነች ነገር ሜክ ስታደርግ ቤተሰብን ጓደኞችን የሆነ ሪስፔክት ይሰጠዋል እና ያችን ደግሞ ትወደዋለህ። ከዛ መውጣት አትፈልግም። በዛ ውስጥ ነው ትሬዲንግ ላይ ላይክ ሁሉም ሰው የሚጠቀመው ኦር ደግሞ እናንተ ትሬደሮች የምትባሉ ሰዎች የምትጠቀሙት ህግ አለ? ትሬዲንግ ላይ ኮመን በቃ የምትግባቡበት ህግ አለ ሁሉም ሰው መጠቀም ያለበት? አዎ እንዳልኩ ሪስክ ማኔጅ ማድረግ እንደገና ሳይኮሎጂ ላይ አብዛኛው ሰው የራሱ የሆነ ሩል ያወጣል። ለምሳሌ እኔ አሁን ፖዚሽን ከመክፈቴ በፊት የምጠብቃቸው የጻፍኳቸው ህጎች አሉ። እነዛን ሲያከብርልኝ ሁሉንም ሲያሟላልኝ የምወስድበት ጊዜ አለ። አንዳንዴ ደግሞ አንድ ሁለቱን ሚስ አድርጎ መወስድበት አለ። ከነዛ ውስጥ ለምሳሌ አብዛኛው ትሬደር የራሱ የሆነ ሴታፕ ወይም ደግሞ የሚጠብቀው ነገር ይኖራል። በዛ መሰረት ሩል ያወጣል። ለምሳሌ ማርኬት ከዚህ እንደዚህ አይነት ነገር ካለ ወስዳለሁ፣ እንደዚህ ካልሆነ አልወስድም። ኦቨር ትሬድ አለማድረግ፣ ሌሎች የተለያዩ ውስጥ ላይ ስትገባ ደግሞ ራሱ በጊዜ ሂደት የሆነ ስትሰራ ሩል ታውጣለህ። ዛሬ የሰራው ስህተት ይህንን ስላደረግኩ ነው፣ ስለዚህ ከዚህ በኋላ ይህንን እንደዚህ ሲሆን እንደዚህ አላደረገም እያልክ እያስተማረህ እየጻፍህ ትሄዳለህ እና ከዛ ውስጥ ሜን የሚባሉ ሁሉም ሰው የራሱ የሚያወጣቸው አሉ። እነዛን ሁሉም ሰው በጊዜ ሂደት ማርኬት ላይ ሲቆይ የሚያወጣቸው የራሱ የተለያየ ስለሆነ ለሁሉም ሰው ያወጣል። ለምሳሌ የኔ ህግ ቀናቶች አሉኝ፣ ትሬድ የምወስድባቸው ቀናቶች። አሁን በወር ውስጥ 4 ሳምንት አለ። በዛ ውስጥ ደግሞ 5 ቀን አለ። በትሬዲንግ ፎሬክስ ላይ ከሆነ ማርኬቱ ክፍት የሚሆነው ከሰኞ እስከ ዓርብ ነው። በነዛ ውስጥ ትላልቅ ዜናዎች የሚወጡባቸው በየወሩ ሳምንታቶች አሉ። ለምሳሌ የመጀመሪያው ወር ካለፈ በኋላ ሁለተኛው ወር እንደገባ የሚወጡ ዜናዎች አሉ። እነዛን ዜናዎች ማልገባባቸው ቀናቶች አሉ። እነዛን ሊስት አውት አድርጌ አለ። በዛ ሩል መሰረት መጀመሪያ ጽፌ አንብቤ ነው ትሬድ ማደርገው ነበር። አሁን ግን የሆነ ሁልጊዜ ስትደጋገሙ አይምሮ ላይ ይቀርና ታውቀዋለህ። ወር በገባ አሁን እንደዚህኛው ሳምንት ነው፣ በዚህ ሳምንት እንደዚህ አይነት ዜና አለ፣ ይሄኛውን ሚስ አደርጋለሁ፣ ይሄኛውን ደግሞ ወስዳለሁ። ይሄኛው ዜና ማርኬቱን ስለሚያንቀሳቅሰው እንደ አድቫንቴጅ እጠቀምበታለሁ። ያቺ እንቅስቃሴ ውስጥ ገባለሁ ትችላለህ። እንደዛ የራስህ ሩል ታወጣለህ። ዋናው ግን አስፈላጊ ብዬ የማስበው ሪስክ፣ ለምሳሌ ቀደም እንዳልኩት ሪስክ ቱ ሪዋርድ አለ። ሁሉም ትሬደር የራሱ የሆነ ሪስክ ቱ ሪዋርድ አውቆ መሆን አለበት። ከመግባቱ በፊት የቱ ጋር ኤስቴብል የቱ ጋር እንደሆነ ቲፒ የቱ ጋር እንደሆነ እነዚህን አስቀምጦ አውቆ ተዘጋጅቶ ነው መግባት ያለበት። ከገባህ በኋላ እዚህ ድረስ ወይም ሀሳብ የምትቀይር ለምሳሌ ብዙ ጊዜ ግሪዲ የሚነሳው ብዙ ሰዎች ከገቡ በኋላ ነው
የሚያስቡት። ለምሳሌ ፖዚሽን ከከፈትክ በኋላ ጀማሪ ትሬደሮች ምንድነው የሚያደርጉት? የሆነ ፕሮፊት ማርኬት ከሰጣቸው በኋላ ኦኬ አይ ትንሽ ሊሄድ ይችላል ልጠብቀው፣ አይ ከዚህ በኋላ እንደዚህ ያቺ ትመጣለች። ግን መጀመሪያ አስቀምጠህ ከሆነ እዛ ጋር ሲደርስ ትወጣለህ ያችን ሪስክ፣ ወይም ደግሞ ከተሳሳትክም ስትከስር ትወጣለህ፣ ከዛ በኋላ አትገባም። ብዙ ጊዜ ብሮክ የሚደረገውም ይሄ ኦቨር ትሬድ የሚመጣው ያችን ሩል ካለማውጣት ይገባና ልክ ሲከሰር ድጋሚ መግባት ደጋግሞ መግባት ከዛ ባላንስ እስኪያልቅ ድረስ እዛ ድረስ ይገባልና ኢሞሽን ትሪገር ያደርጋል። በዛ እንዴት ያስችላል? አሁን ለምሳሌ ሉስ ካደረግኩ እኔ እሷን ለማስመልስ ነው የምሯሯጠው። እንዴት ነው? አብዛኛው ሰውም እንደዛ ነው የሚያደርገው ይመስለኝ። ከተበላ በተለይ እንቅልፍ ራሱ አይወስድም፣ አያስቸግርም። እንዴት ነው አንድ ብዙ ጊዜ ምንድነው አንትሻይ ብዙ ሰዎች ማርኬቱ ላይ ይሄ ማስመለስ የሚል ማይንድ ሴት፣ አሁን እኔ መጀመሪያ ያወጣሁት ከራሴ ብዙ ጊዜ ሪቬንጅ ወስዳለሁ። ስትበላ ወይም ስትከስር ያችን ብር ማስመለስ አለብኝ የሚል ማይንድ ሴት ይዘህ ትገባለህ። ማርኬቱ ግን እንደዛ አይሰራም። አንተ ከሰርክ አያገባውም እሱ። የምታስመልሰው ችግር አለብኝ ህይወቴ ላይ እንደዚህ ነው የምትለው፣ ማርኬቱ ስለአንተ የሚረዳህ ነገር የለም። ሰው መጀመሪያ ይሄ ማስመለስ የሚባለው ማይንድ ሴት አንድ ትሬደር ማውጣት አለበት። ምክንያቱም ሁልጊዜ የተለያየ እንቅስቃሴ ነው ያለው ማርኬት። ለምሳሌ ዛሬ ገብተህ ትሬድ የከሰርከው ብር ኦልሞስት የሆነ ፐርሰንት ሄዶ ከስርሃል እንበል፣ ነገ ያንን ያህል ፐርሰንት ላይሄድ ይችላል። ወይም ደግሞ አንተ ከከሰርክ በኋላ ደግመህ ስትገባ የዛን ያህል ላይሄድ ይችላል። ምንድነው ላስመለስ ያልከው ብር $20 ከሆነ $20 ከስሮ አንድ ሰው ያችን ብር ለማስመለስ ትሬድ ፖዚሽን ሲከፍት ከዛ በኋላ ማርኬቱ $20 ላይሄድ ይችላል። እሱ ወደ አሰበው አቅጣጫ $20 ለመጠበቅ ያለበት የራሱ ያስቀመጣቸው ሩሎች፣ ቅድም እንዳልኩ ሪስክ ማኔጅመንት፣ በዛ መሰረት ሄዶ 10 ወይም 5 ሊሰጠው ይችላል፣ ወይም በብሬክ ኢቭንም ሊወጣ ይችላል። አክሰፕት ማድረግ አለበት። ግን ያቺ የከሰረውን ለማስመለስ ፎከስ የሚያደርግ ከሆነ ያቺ 20 ነው የከሰርኩት 20 ካላተረፍኩ አልወጣም የሚል ከሆነ ያ በጣም ከባድ ነው። ማርኬቱ ሁሌ ተመሳሳይ ሙቭ የለውም። የሰጠህን አክሰፕት አድርገህ መውጣት አለብህ። ፎርስ የምታደርገው ወይም አስገድድ አንተ እንደዚህ ያምጣልኝ እንደዚህ ሂድ ግን ተበድሮ ገብቶ ምናምን ከሆነ እኮ በጣም ነው የሚለው እሱ። በጣም ብዙ ትሬደሮች ወይም ደግሞ ይሄ የሚጀምሩ ሰዎች ፋይናንሻሊ ስቴብል ወይ ሌላ ፓሲቭ ኢንካም የሌላቸው ሰዎች ማርኬት ላይ ሰርቫይቭ አያደርጉም። ምክንያቱም መጀመሪያም ገና ሲገቡ ሳይኮሎጂ ተሸንፈው ነው የሚገቡት። አንደኛ ብሩን መክሰር አይፈልጉም፣ በቃ ማትረፍ ብቻ ነው የሚያስቡትም፣ ስለ ማትረፍ ብቻ ነው። አሁን ምንድነው ይሄ ዳውን ሳይዱን ማታሰብ ከሆነ ብከስር ምን ይፈጠራል? ስከስር ኤሴል የምናስቀምጠውም በእኔ አቅጣጫ ካልሄደ እዚህ ጋር ሲደርስ ዝጋልኝ ነው፣ እዚህ ጋር እወጣለሁ ነው። ከሰው ተበድረው የሚገቡ ሰዎች ግን ያንን አያስቡም፣ ጀስት አተርፋለሁ ነው። ሳያተርፉ ሲቀሩ ደግሞ ያንን ሪቬንጅ ይወስዳሉ፣ ዘን ሙሉ ያጣሉ ነው። ግን የራስ የሆነ ሪስክ ማኔጅመንት ፕላን ካለ ብከስር እዚህ ጋር ድረስ ነው የምከስረው፣ ስለዚህ ካተረፍኩ ደግሞ እዚህ ድረስ ነው። ካተረፍክ ጥሩ፣ ከከሰርክ ደግሞ እዛች ቦታ ላይ ኩዊት ማድረግ። በቃ እዛ ጋር ዛሬ ከስር ፌል አድርጓል። በጣም የሚከብደው ሞመንት እሱ ጋር ነው። ብዙ ሰው ባህሪው የሚፈተነው ኢሞሽኑ ትሪገር የሚደረገው ልክ ሲከስር ነው። እኔ በራሴ ምሳሌ ልስጥና ስጀምር አካባቢ $80 ነበረች። ብዙ ጊዜ ላይቭ ላይም ሰዎች ጠይቁኝ አወራለሁ። $80 ነች ያስገባሁት። ዘን ፖዚሽን ከፈትኩ፣ ትሬድ እያደረግኩኝ። አንዳንዴ ቢግነር ላክ የምትባል ነገር አለች ስትጀምር። አንዳንድ ሰዎች ሲጀምሩም እየከሰሩ ነው የሚጀምሩት፣ አንዳንድ ሰዎች ደግሞ ቢግነር ላክ አላቸው እና ወደ $140 ምናምን አደረስኩት። ኦልሞስት ሳምንቱ ሙሉ ፕሮፊት እያደረግኩ እየሄድኩ የነበረው እና እንደ ጀማሪ የሆነ የምታውቃት ትንሽ ነገር ነች፣ እሷን ብቻ ነው የምትከተለው። አትፈራ ማለት ከስራ አታውቅም። የሆኑ ትራሞች ያሳለፍካቸው ነገሮች የሉም። ደፋር ነህ እና ደፋር ነኝ በቃ ምላትን ያችን የሰማዋትን ያወጣዋትን ፕላን ብቻ ነው የምከተል የነበረው እና እስከዛ ድረስ ሰላም ነበርኩ። በደንብ አጥንቼው ስለገባው ምንም በቃ ሳይኮሎጂካሊ የምፈራው ነገር አይደለም። አንደኛ ብሩም በዛ ሰዓት አፎርድ ባጣውም ችግር የለውም ያልኩት ብር ነው እና 5 ቀን ምናምን በተከታታይ ፕሮፊት እያደረግኩ ነበር። $140 ወደ $160 ምናምን ደረሰች። ከዛ ምን ይመጣል? ብዙ ሰዎች ፌል የሚያደርጉት ኦቨር ኮንፊደንስ ይመጣል። ልክ ስታተርፍ ምንድነው አንድ ትሬደር መሆን ያለበት ብዬ ማስበው፣ በጣም ኮንፊደንስም ሊሰማ ይገባ። ስትከስር ደግሞ በጣም ፊር ይሄ የምትፈራ ከሆነ አስቸጋሪ ነው። ይሄ ኒውትራል መሆን አለበት። ልክ የዛ ሰዓት ምን ተሰማኝ? 5ቱን ቀን ከሰኞ እስከ ዓርብ ፕሮፊት አደረግኩኝ ማለት በቃ አውቄው ያለው ማርኬትን ተረድቼዋለሁ። በላሁት በቃ ተባለ። ዘን ሰኞ ዕለት
እማየው ነገር ኢቨን ያቺ ሁሌ ማየት ወረቀት አለች የጻፍኩት እያነበብኩ ነበር ትሬድ የምወስደው ወደዚህ እኔ ገብቶኛል ሲጀመር እቺ እንደዚህ ስትሆን እንደዚህ እንደዛ ማሰብ ትጀምራለህ እና ብዙ ጊዜ ሰዎችን ይጥላል አይደል ይሄ ኦቨር ኮንፊደንስ ፍርሃትም ህይወት ላይም እንደዛ ነው ብዬ ከራሴ ቅድም እንዳልኩ ከህይወቴ ጋር ስለማገናኛቸው ማርኬቱ ላይ ያሉ ነገሮች ኦቨር ኮንፊደንስም ይጥልሃል ፍርሃትም ይጥልሃል እና መሀል ላይ መሆን አለብህ ማርኬት አንድ ትሬደር እንደዛ ነው ሲያገኝም በጣም ሊደሰት አይገባም ሲያጣም ደግሞ በጣም መፍራትና ፓኒክ ማድረግ የዋሰ ማርኬቱን እንድትፈራ ፖዚሽኖችን ሚስ እንድታረገ እድሎችን እንድታጣ ያደርግሃልና እሱ በጣም አስቸጋሪው ፓርት ነው እኔ ከዛ ነው የጀመርኩት መጀመሪያ አገኘው ዘና አጣውኝ ከዛ ኦኬ ለካ እኔ በማውቃት ነገር አይደለም ማርኬቱ ወይም ደግሞ የሆነ ያቺን $140 ምናምን ኦልሞስት 60 ምናምን አደረስኩት 80 ነበረኝ ከድሮዳውን ገብቻለሁ ማለት ከነበረኝም ትርፌንም ወስዶ ከነበረኝ ይሻላል ምንድን ያደረኩት ያቺን $60 አውጥቼ ፈንድድ አካውንት ገዛሁኝ ጥሩ ውሳኔ ይመስለኛል እዛ ጋር ያደረግኩት እና ወረቀቷን ሳልመለስካትም ወረቀቷን መለስኳት መጀመሪያ ያደረኩት እሱ ኔቱ ጋር ነው የሚሰሩት ወረቀቱን ሳይሆን ከዚህ በፊት ስከተል የነበረው ነገር አልነበረም እየተከተልኩ የነበረው ያቺን መለስኩ ተመለስኩኝ ፈንድድ አካውንት ገዛው ድሮ አሁን ተዘግተዋል ማይ ፎሬክስ የሆነ ፕራፈርም ነበር ብቻ ፕራፈርሞች ምንድነው ፈንድ ይሰጡሃል ቻሌንጅ አለ ቻሌንጁን ፓስ ካደረግክ በኋላ አካውንት ይሰጡሃል ፕሮፊት ስታደርግ ከዛ ላይ በፐርሰንት የራስን ትወስዳል ብዙዎቹ 80-90 እስከ 100% የሚሰጡ አሉ ምንድነው የእነሱ የፈንድድ ቢዝነሳቸው አብዛኛው ሰው እንደምታውቀው 90-80% የሚሆነው ሰው ፌል ስለሚያደርግ በፈንድድ አካውንት ለመግዛት የምትከፍለው ፊ ነው ፕሮፊት የሚያደርጉት ፋይናሊም ዲቴል ወደዛ ምናልባት ትንሽ ስለ ትሬዲንግ የሚያውቁ ሰዎች ፈንድድ አካውንት እንዴት እንደሚሰራ የእነሱ ፕሮፊት ምን እንደሆነ ሪል አካውንት ብለው ይሰጡሃል ግን ምንድን ነው የሚለውን አንደርስታንድ ያደርጋል ግን ለጀማሪ ሰዎች ይህን ዲቴል ከገባን ትንሽ ያላቸው እዛ ላይ ያላቸው እይታ እንትን ይላልና ፈንድድ አካውንት እንደ ጀማሪ ትንሽ ብር ዊዝድሮ የሚያደርግ ሰው አሪፍ ነው ብዬ አስባለሁ ትላልቅ ብሮችንም ዊዝድሮ የሚሰጡ ፕላትፎርሞች አሉ ግን እንደ ጀማሪ ቆንጆ ነው ምክንያቱም ቀደም እንዳልኩ አሁን ሪል የራስ ገንዘብ ሲሆን እቺ ፊሩ ጭንቀቱ በጣም ፑሽ ያደርጋል ግን ያኔ $60 እኔ ወደ $5,000 ምናምን ፈንድድ አካውንት ነው የገዛሁት ሊሚት አያደርጉብህም ሊሚት አለው ከዚህ በላይ መውረድ አትችልም ከዚህ በላይ በቀን ራሱ የሚሰጣል ለምሳሌ $200 ሊሆን ይችላል ዴሊ ሎስ $200 በቀን 200 እና ከዛ በላይ ስትከስር ይዘጉታል አካውንቱን ያቺ $60 ከሰርክ ማለት ነው ያቺን ግን ጠብቀህ ሄዳ ፕሮፊት አድርገህ ሁለት ፌዝ ከሆነ አንድ ፌዝ አላቸው ቻሌንጅ አለው ያቺን ዴሞን ካለፍክ በኋላ ሪል ብለው አካውንት ይሰጠዋል እዛ ላይ ስትደርስ አንደኛ የመጀመሪያው ዴሞ እንደሆነ እያሰብክ ትሬድ ስለምታደርግ የሆነ ብዙ አትጨናነቅ አንድ እሱ ሁለት ደግሞ ማርጅን ሰጡ ለምሳሌ እኔ $60 $200 በቀን ማርጅን ተሰጥቶኛል ማለት ነው ይሄ አድቫንቴጅ አለው ስትከስርም የሆነ አሁን $60 ብከስር በቃ አጣውትም ብሬን ትሬድ አላረግም ነው እዛ ጋር ግን $200 በቀን ማርጅን አለኝ ማርኬቱ ላይ እንድቆይ ያግዘኛል ብዙ ጊዜ ለሰዎች ሪከመንድ የማደርገው ነገር ነው ማለት አንድ ሰው ማርኬት ላይ የሚቆይበት ይሄ ሰርቫይቭ ለማድረግ ወይም ደግሞ ማርኬት ላይ ያለው ቆይታ ብዙ ነገር ያስተምራል ለምሳሌ ኢሳኮር ጓደኞች አሉኝ እና እንደዚህ ሶሻል ሚዲያው ላይ የምሰራለው ፕላትፎርሞች ጋር ማስታወቂያ የምሰራ ምናምን አካውንት ይሰጠኛል ለሰጣቸዋለሁ ትሬድ እንዲያደርጉና አንዳንዶቹ በሳምንት ብሎ ያደርጉታል አንዳንዶቹ በሁለት ቀን አንዳንዶቹ ይዘውት ወር ይቆያሉ እና ሁልጊዜ ሲሰጣቸው ምን ብዬ ነው ሰጣቸው መጀመሪያ አንድ ትሬደር ሲጀምር ማሰብ ያለበት ፕሮፊት አይደለም እዛ ውስጥ ምን መማር አለብኝ ማለት ትምህርት ትወስዳለህ ባለህ ቆይታ አንድ ሰው ትሬድ ሲያደርግ እኔ እናንተ ተመሳሳይ አካውንት ይዘን ገብተን አንተ በሳምንቱ ብሎ አድርገው እኔ በወሩ ብሎ ባደርገው እኔ የወር ኤክስፒሪየንስ አለ ያቺ ነች እና ብዙ ጊዜ ፈንድ ላይ ስትገባ ያንን ጊዜ ይሰጣል ማርኬቱ ላይ ብዙ ትቆያለህ ባለህ ቆይታ ደግሞ አንድ ነገር ላይ ስትቆይበት እየተማርክ የምትመጣቸው እያወቅክ የምትመጣቸው ብዙ ነገሮች አሉና የኔ ትልቁ ሜንቶርም ማርኬት ነው ማርኬት ላይ ባለኝ ቆይታ ያንዳንዱን ነገር ያስተማረኝ ማርኬት ሁሉም ሰው ኢቭን ዩቲዩብ ላይ የሚያስተምሩ ሰዎች የተማሩት ከማርኬቱ ማርኬቱ የሁሉም ሜንቶር ነው ያስባሉና ያቺን በፈንድ አንድ ሰው ትሬድ ሲያደርግ ባለው ቆይታ ውስጥ ብዙ ነገር እየተማረ ይመጣል ከዛ በኋላ
ትናንሽ ፕሮፊቶችንም እያወጣህ ወደ ሪሉ መምጣት ትችላለህ እና ያቺ ፍርሃቷንም ይቀንስልሃል። ማለት ለምሳሌ ሪል አካውንት $200 ስትከስር እና ፈንድ ላይ 200 ስትከስር ያለ ኢሞሽን ተመሳሳይ አይደለም እና ኢሞሽን የትሪገር እንዳይደረግ ረድቶኛል። ፕራፈርም እንዳልኩ እንደጀመርኩኝ የመጀመሪያው አካውንቴን ኦልሞስት የመጀመሪያውን ፌዝ አልፌ ዊዝድሮዋል ላይ ስደርስ ተዘጉ። የሆነ ላይሰንስ ላይ ከሬጉሌሽን ጋር አንዳንድ ችግሮች ነበር እዛ ፕላትፎርም ላይ ተዘጋ። ብዙ ሰው ያውቀዋል፣ ድሮ አካባቢ ሲጀምር የነበረ ፕላትፎርም ነውና ከዛ በኋላ ግን ትረስትድ የሆኑትን ሪቪው አድርጌ ምናምን እነዛ ላይ ፎከስ አድርጌ ገዝቼ የመጀመሪያው በጣም ደስ የሚለው የመጀመሪያው ፕላትፎርም የመጀመሪያ አካውንት ፓስ አድርጌያለሁ። ከዛ በኋላ ዊዝድሮዋል ላይ ልደርስል እንደዚሁ ብዙ ጊዜ የሚጠለኝ እኔ ኦቨር ኮንፊደንስ ነው። በጣም ብዙ ሰው ይሄንን በጣም ትንሽ ነገሮችን ክሪፕቶ ላይም ስለቆየው መጀመሪያ ከፎሬክሱ በፊት ኦልሞስት የዛሬ 8 ዓመት ነው የመጀመሪያ የዩቲዩብ ቪዲዮ ሲለቀቅ 2017 በነጮቹ የዛ አካባቢ ነውና የዛን ጊዜ ክሪፕቶ ላይ ትንሽ ነገሮች አውቃለሁ፣ ካንድል አውቃለሁ፣ እነዚህ ነገሮች ስላሉ ፎሬክሱ ላይ ስመጣ ከክሪፕቶ ትንሽ የተረጋጋና ይሄ ፋንዳሜንታሊ አናሊሲሶችን ለመስራት ነገሮችን ለማየት ቀልሉኛል። ለእኔ ቀላል ሆኖ ስላገኘሁት ጥሩ እየሰራው ነበር መጀመሪያ አካባቢ። ከክሪፕቶ ወደዚህ ስመጣ ብዙ አልከበደኝም እና ብዙ ጊዜ እየጣለኝ የነበረው እቺ ኦቨር ኮንፊደንስ ሆነች። በጣም በቃ ትንሽ ብር ስትሰራ ብዙ ሰው ጋር ይኖራል። ትንሽ ነገሮችን አጥንቶ የመጣ ሰዎች ሲሆኑ ፕሮፊት ታደርጋለህ። ከዛ ይሄ ፈርስት ላክ የሚባለው ነገር ሲመጣ ኦቨር ኮንፊደንስ አለና እሱ ይጥልሃል። እና በጣም ቸገር የነበረው ያቺ በቃ ኦቨር ኮንፊደንስ ዋው እያልክ ራስን የምታደንቀው ነገር ይጥልሃል። ፋይናሊ አሁን ሳገኝም ሳጣም በተቻለኝ መጠን በቃ እንችላል። እንደውም ልክ በጣም ፕሮፊት ሳደርግ ትሬድ አልወስድም፣ በቃ ኢንጆይ አደርጋለሁ ምናምን። ስከስርም ልክ እንደዛው ነው የማደርገው ተመሳሳይ። አንዳንዴ እንደውም አግኝቼ የማላጠፋውን ብር ከከሰርኩ በኋላ በቃ እንትን ትላለህ ራስህን። ምክንያቱም የሆነ ማርኬቱ ብዙ የምታያቸው ኢሞሽናሊ ትሪገር የሚያደርግ ነገሮች ስላሉ እነዛን ራሴንም ካልም ለማድረግ እንደዛ አደርጋለሁ። የመጀመሪያ ገንዘብ የሰራው ክሪፕቶ ስንት ነው? ቢትኮይን ነው ፊቸር ነበር ትሬድ ያደረጉትና $16 ሰራው። የዛን ሰዓት ምን ተሰማ? በጣም ካልኩሌት አደረኩትና የዛን ጊዜ ገና ራይድ የተጀመረ ጊዜ ነው እና በጣም የሚገርም እንትን ነበረው እና የሚገርመው ያችን ብር 2-3 እንደዛ የሆነ ያህል ብር ሰራው። እዛ ጓደኛዬ ቤት ነው እየሮጥኩ ሄድኩት ነው አሳየሁት ነው እንደዚህ አወራን። እሱም የሆነ ከቤተሰብ ጋር እያወራ ነበር እንደዚህ ራይድ ነው ሀሳብ ነው። እኛ እዚህ ጋር ቁጭ ብለን እንደዚህ እየሰራ ከሆነ መኪናው ላያስፈልገን ቶፒክ ውስጥ ተገባ። እዛው ከሱ ጋር ቁጭ ብዬ ለማሳየት ለሱ ትሬድ ፖዚሽን ከፈትኩ። ያው ነው አይለን የሆነ ያህል ፕሮፊት እያደረገ ነበር። አረ ቆይ ሌላ አሁን ለሱ ለማሳየት በሚል የሆነ ብዙ ኤክስፔክት ማድረግ ፈለኩ ነው። እዛው እያየ ነው ስለ ስሜት በጣም ይፈርዳል። እዚህ ጋር እያጣህ ነው ራይድ ሹፌር እኮ እየሰራ እዛ ቶፒክ ውስጥ ፋይናሊ ነገር የው አቴንሽን እንደሚፈልግ ሲገባ ከነሱ አይቀር ትሬዲንግ ምንድን ነው ትሬድ የሚደረገው? ለማያውቅ ሰው በተለይ አሁን ኢንቻላ የሚከታተሉ ወጣቶች ሀውቱ በቃ እንዴት መግባት እንዳለባቸው ምን እንደሆነ ራሱ ማያውቅ ሰዎች ሊኖር ይችላሉ። ትሬዲንግ ምንድን ነው? ከዛ በኋላ እስኪ በደንብ ወደ ውስጥ እንገባበታለን። በመጀመሪያ ትሬዲንግ ምንድን ነው የሚለውን ስናነሳ አሁን እንዳልከው ብዙ ሰዎች ስለ ነገር ብዙ አያውቁም እና አንዳንድ ሰው የሚመስለው እንደውም እርሊ አሁን ቅርብ ጊዜ ከኮቪድ በኋላ ኢትዮጵያ ውስጥ እንደዚህ ስለ ፎሬክስ ስፔሲፊክሊ ተነስቶ መወራት የጀመረ የዛኔ ነው እና ፎሬክስን ካየን ብዙ ሰው አቴንሽን የሚሰጠው እሱን ስለሆነ እርሊ ሰባዎቹ አካባቢ የጀመረ ማርኬት ነው። ብዙ ሰው የሚመስሉ ቅርብ ጊዜ የመጣ እንደዚህ ጋምብሊንግ ቤቲንግ ቤቶች እንደሚመጡ እንደዚህ የመጣ ነው የሚመስለው እና ሰባዎቹ አካባቢ የመጣ ከዛ ጀምሮ ወደ እርሊ 80ዎቹ ባንኮችን ገቡበት እያለ ሪቴል ትሬደሮች እያሉ አሁን ላይ በቀን በዚህ አሁን 2020 ጀምሮ ያለው ሪከርድ በቀን እስከ $7 ትሪሊዮን የሚንቀሳቀስበት ማርኬት ትልቅ ነው። በጣም ትልቅ ቮሊዩም አለ እና ብዙ ሰው ለዛ ችኛዋን ይሄ ቅርብ ጊዜ የመጣ ነገር በደንብ ስለ ነገር ሪሰርች ባለመስራት የሆነ ቁማር ሳምቲንግ ቁማር የሚያደርጉ ሰዎች አሉ፣ የሚቆምሩ ሰዎች አሉ። ልክ እንደዚህ አይነት ኢንቴንሽን ያመጣልና ምንድነው ትሬዲንግ ላይ ስንመጣ ትሬድ የምናደርገው ኮንትራት ነው የምንገዛው መሸጥ ኮንትራት ባይ ሴል ስንል
ኮንትራት ነው የምንገዛው የምንሸጠው። ያቺ ኮንትራት ለምሳሌ ማርኬት ያለበት ፕራይስ አለ፣ ዋጋ አለ። ለምሳሌ ስልክ ቤት ሄደ ስልክ ስትገዛ ስልኩ ያለበት ዋጋ አለ። አንተ ከገዛበት ቀን ጀምሮ ይጨምራል ብለህ ከሆነ አንተ ኮንትራት የገዛው እየጨመረ ሲሄድ ታተርፋለህ። ይቀንሳል ካልክ ደግሞ እየቀነሰ ሲሄድ ትከስራለህ። ታተርፋለህ ነው አንተ በተቃራኒ ሄደ ደግሞ ትከስራለህ። ከፍተኛ ያጣኸው ገንዘብ ስንት ነው? ከፍተኛ ምትል ሉዝ ያደረግከው? ብዙ ጊዜ በፐርሰንት ነው ማወራው እና ከዛ ጋር ተያይዞ ስቶሪውን ላጫወተ ምንድነው የሚያውቁ ሰዎች ሶሻል ሚዲያ ላይ የሚያውቁኝ ሰዎች ቻናል ነበረን፣ የሆነ ሰዓት የከፈትነው ትሬዲንግ ቻናል ነበር እና እዛ ላይ ሲግናል ፖስት እናደርግ ነበር። እኔም ስጀምር አካባቢ ፖስት አደርግ ነበር እና አስታውሳለሁ ሲግናልን ፖስት ማድረግ ማለት በጣም የሚከብድ ነገር ማለት ከአንተ አልፎ ሌሎች ሰዎች ይህንን ውሰዱት ስትል ስትከስር አንተ ብቻ ሳይሆን ሌሎች ሰዎችም የሚከስሩት እና ተጠንቅቀህ ጥሩ ነገር ለማድረግ ነው የምትሞክረው እና በጣም ደስ የሚለው የመጀመሪያዎቹን 4 ትሬዶች ቻናሉ ላይ ያሉ ሰዎች ያውቁታል እና ዊን ያደረግነው ምንም አይነት ሎስ አልነካም። ፉል ቲፒ ነክቶልን ወጣ እና ሁሉም ሰው በጣም ማሞገስ ጀመረ። በጣም ደስተኛ ሆኖ በጣም ጥሩ ጊዜ ነበር እና ምንድነው ሰው የሚመስለው ሶሻል ሚዲያ ላይ ሲያየ የሆኑ እንደዚህ አለ አይደል ያለህ ፕሬዘንስ ጥሩ ሰው ስትሆን ምናምን አንተ ማትስት ወይም ደግሞ ሁልጊዜ ማትሳሳት ነው ይመስላቸው እና ትላልቅ ሪስክ ያደርጋሉ። ብዙ ጊዜ ቻናል ላይ የምናገራው ሪስካችሁ ማኔጅ አድርጉ፣ የራሳችሁን ባላንስ አይታችሁ ያው ሪስክ ማኔጅመንት የምታወጣው ባለ ካፒታል በራስህ ነው እና እንደዚህ ማኔጅ አድርጉ ምናምን እንላለን እና የሚሰማ ሰው የለም። ሁሉም በቃ ኢሳ ፌመስ ነው፣ የምናውቀው ልጅ ነው፣ አይሳሳትም፣ ጎበዝ ነው፣ ሁሌ ልክ ነው። አስታውሳለሁ የመጀመሪያዎቹ ግሩፕ ስለነበረን ግሩፕ ላይ ይጻፋል እና የተጻፈልኝ ቴክስት ነው ነገር ዩኤስአርቲ ኪንግ ነው እየተባለ ነው ግሩፕ ላይ እና እኔም ደስ ብሎኛል፣ ኮንፊደንስ እየመጣ ነው። አምስተኛው ትሬዲዩን እንደዛ አካባቢ የመጀመሪያ ኤስኤል ነካ እና እንዳልኩ በተከታታይ 4 ትሬድ ዊን ስላደረግን ሰው ትላልቅ ሪስክ እየወሰደ መምጣት ጀምሯል። የመጀመሪያው ኤስኤል ሲነካ በቃ ተቀወጠ። ግሩፕ ላይ ዩኤስአርቲ ኪንግ ሲል የነበረው ሰው ዩኤስአርቲ ካንጋሮ ማለት ጀመረ እና በጣም አዝናኝ ነበር እና ትንሽ ይከብዳል ሰውን ለማስረዳትም ይሄ ነገር እንደዚህ ነው። ሎስ የሚያውቁ ደግሞ የተወሰነ ነው ያላቸው ሰዎች እንዴ እሱ ማን ነው የማይከስረው? ማንም ሰው የትኛውም ትሬደር ሎስ የሚያጋጥመው ጊዜ አለ። ይህንን ደግሞ አክሰፕት አድርጋችሁ ነው ትሬድ ሲግናል ስትከተሉ ምን ስትወስዱ መሆን ያለበት። እንደዛ ክርክር በሁለት ጎን ተከፈተ። ከዛ በኋላ ሲግናል ፖስት ማድረግ ተውኩኝ። ቻናሉ ላይ ቲም አለን ከኔ ጋር 3 ነን እና እነሱ ጎልድ ነው ትሬድ የሚያደርጉት፣ እኔ ደግሞ እንዳልኩ ዩኤስአርቲ ኢንዲስስ ላይ ነው ያሉት እና የራሴን ብዙ ሰውም ደግሞ ይሄ ዩኤስአርቲ ላይ ወይም ኢንዲስስ ላይ የለም ጎልድን እና ፎሬክሱ ላይ ነው ፎከስ የሚያደርገው እና ፖስትም ስታደርግ አያውቀውም ሰው ምንድን ይሄ ወይም ደግሞ ትንሽ የሚያውቁ ሰዎች የራሳቸውን ነገር ይወስዳሉ እና ለዛ በቃ የራሴን ቦታ ይዤ ወጣኝ። ጓደኞቼ ስቲል ከሆነ ያህል ጊዜ ፖስት ያደርጉ ነበር የጎልድ ትሬድ አብዛኛው ሰው ጎልድ ነው ትሬድ የሚያደርገው ፖስት ያደርጋሉ ሲግናል ምንም የራሳቸው አስተያየት አለ ምንም። ግን እኔ ከዛ ጊዜ በኋላ ዩኤስአርቲ ትሬድ ፖስት ማድረግ ታውቂ። እሺ ሶ ሉዝ እንደዛ ካደረግ ዊን ያደረገውስ ያገኝ? የሎሱን እንትን ልጨርሰው። የዛን ቀን ሉዝ ያደረግን ቀን በነጋታው ሌላ ሲግናል ፖስት አደረግኩኝ። ሲግናል ፖስት ማድረግ ያቆምኩት ከዛ በኋላ ነው። እንደው ምንድነው ኒውዮርክ ሴሽን ላይ ነበር የገባ ነው። ቲፒ ያስቀመጥነው ቦታ አለ። ቲፒ ነካና እዛ ጋር ከአንድ ቀን በፊት ስለከሰርኩኝ እዚህ ጋር ልክ ፕሮፊት ሳደርግ ደስ ያለኝ፣ ምክንያቱም እዛ የከሰሩም ሰዎች አሁን ፕሮፊት እያደረጉ ነው። ጥሩ እንትን አለ አስተያየትም ነበር እና ፖስት እየላኩልኝ ነው የእነሱን ሴታፕ። አንዳንዶቹ የወሰዱት ፖዚሽን ከኔ የሚበላልጥ ነው እና እኔ ሲግናሉ ፖስት ያደረጉት። ስለዚህ እኔ አይኖ ቲፒ የነካልኝ ቦታ አለ፣ ከዚህ በኋላ ታገሷለሁ፣ ብሬክ ኢቨን አድርጌ እጠብቀዋለሁ። እነሱ ወጥተዋል፣ ጥሩ ነው፣ ፕሮፊት አድርገዋል፣ አትርፈዋል። እኔ ግን የሆነ ኮንፊደንስ ይመጣል፣ አሁን እጠብቀዋለሁ፣ ከዚህ በኋላም ገና ይሄዳል ምናምን ብዬ ለእነሱ ምንም አላልኩም፣ ጀስት ብሬክ ኢቨን አድርጌ ትቼዋለሁ። ፋይናሊ ማርኬት አጌነስት መመለስ ጀመረ። ከዛ በኋላ ብሬክ ኢቨን ይነካ። ልክ ብሬክ ኢቨን ሲነካ ብዙ ጊዜ ብዙ ሰዎች ኢሞሽናቸው ትሪገር ይደረግ፣ በተለይ ስትጀምር አካባቢ ምናምን። የዛኔ ሲግናል ፖስት እያደረግኩኝ ምንድነው ያናደደኝ ይሄ እኔ ባልኩት መሰረት ሰዎች የራሴን ሩል ተከትዬ ሰዎች አትርፈው ጥሩ ሆኖ እኔም ሩሌን መከተል ሲገባኝ
እዛ ጋር ብሬክ አድርጌ መክሰሪ አናደደኝ። የመጀመሪያ በቃ በጣም ሪቬንጅ በተለይ ይሄ ሲግናል ፖስት ማድረግ ከጀመርኩ በኋላ የወሰድኩት ትሬድ ያኔ ነው። እና ልክ ብሬክ ኢቨን ሲነካብኝ መልሼ ይጨምራል በሚል ገባሁ። እየሄደ ኦልሞስት አካውንቱ ሲፈነዳ ነው ያቆምኩት ብሎ አባረገ እና የዛኔ ኦልሞስት የአካውንቴን በቃ ሙሉ ፐርሰንቱን ብሎ አድርጌዋለሁ እና ትልቅ ብር ነበር የከሰርኩት። ሰዎች እየላኩልኝ ነው ቴንኪዩ እናመሰግናለን አትርፈናል እያሉ ነው እና እኔ እዚህ ጋር በጣም እየተናደድኩ ነው ያለሁት እና አስታውሳለሁ ታምሜያለሁ የዛን ቀን። በቃ የሆነ በጣም ስትናደድ ጆሮህን ያቃጥልሃል። በቃ በጣም እንትን እያልኩ ነው እና ግሩፕ ላይ ገብቼ ሳይ ፕሮፊት እያደረጉ ነው፣ ፖስት እየተደረገ ነው፣ ሰው እየተደሰተ ነው። እኔ እዛ ጋር በጣም ሌላ እንትን ላይ ነው ያለሁት። ከዛ ምንድነው እንዳቆምም ያደረገኝ ሲግናል ያቺ ሞመንት ነች። ምክንያቱም ይሄ ሲግናል ፖስት አድርገ የሆነ እነዚህ ነገሮች ሲፈጠሩ አንደኛ ለነዛ ሰዎች ትጨነቃለህ። ሳይኮሎጂካሊ ስትከስርም እነዛ ሰዎች የሚሰጡ አስተያየት በቃ ልክ ያልሆንክ ይመስላል። ሁሌ የምትሳሳት ወይም ደግሞ በቃ ያለ ሳይኮሎጂካሊ በጣም አስቸጋሪ ነው። ሲግናል ፖስት ማድረግ በጣም ከባድ ነገር ነው። የዛን ቀን እንደዛ አደርኩ። በነጋታው ሆስፒታል ነበርኩኝ። ትንሽ ሰዎች ያውቁታል የነበረው ሞመንት ትንሽ አስቸጋሪ ጊዜ ነበር። ኦልሞስት አካውንቴን አብሎ አደረኩት። በቃ የነበረኝን ብር በሙሉ ከሰርኩኝ ማለት ነው። እና ሌላኛው ደግሞ ቻናል ያሉ ሰዎች በአንድ በኩል ደስ ይላል፣ የእነሱ ማግኘት ደስ ብሎኛል። ግን እነሱ ሲልኩልኝ አሪፍ ነው እንኳን ደስ አላችሁ እያልኩኝ እኔ ደግሞ ውስጤ በጣም እኔ ታመሜ ሐኪም ቤት እና በቃ ያቺ ሞመንት ከዛ በኋላ እነዛ ነገሮች ማድረግ አቆምኩኝ። አንደኛ ስትሳሳትም የሰው ምንድነው ወደዛ እንድገባ ያደረገኝ አንደኛው ነገር ምንድነው ሰው ፕሮፊት አድርጎ የእነሱን ስክሪንሻት ሲልኩልኝ እነሱ እኔ የገባሁት ፖዚሽን የራሴ ፎሎ ማድረገው ነገር አለ። የነዛ ሰዎች ጆይ ምናምን የሆነ ሰው ቴንኪዩ የሆነ ሲያመሰግነው ወር ደግሞ ትንስትል በጣም ነገር እየሆነ አንተ አንደርስታንድ ያደረግክ ይመስልና ኦኬ እኔ ቢሆን ዚስ ነኝ ከእነሱ በላይ ሜክ ማድረግ አለብኝ እጠብቀዋለሁ የሚል እንትን ይመጣብሃል። ያቺ ይሄ ሳይኮሎጂካሊ ያለህን ነገር ያበላሸ ይመጣና ወደ ኪሳራ ይወስዳልና በቃ ኢሞሽናሊ አታክ ላለመደረግ አንድ ሰው ሴፍሊ ወይ ብቻውን ትሬድ ማድረግ አለበት ወይ ደግሞ ጀስት ያለውን ማርኬት እይታ ብቻ ነው። አሁን እኔ ቻናላችን ላይ ፖስት እናደርጋለን ምንድነው ቀጥታ እዚህ ጋር ግቡ ሳይሆን ዛሬ ማርኬቱ ወደዚህ አቅጣጫ የሚሄድ እንትን አለው፣ ስለዚህ ወደዚህ ነው የሚሄደው ብዬ ነው ማስበው እንጂ እዚህ ጋር ግቡና እዚህ ጋር ውጡ እሱን ኦልሞስት ኮምፕሊትሊ ይሰራና ዛሬ ደግሞ እንደዚህ አይነት ዜናዎች አሉ፣ እንደዚህ ተፈጥሯል፣ ፋንዳሜንታሊ እንደዚህ አጥንተናል፣ ይሄ ማርኬት ሊወርድ ይችላል፣ እንደዚህ ይቀንሳል ብለን የምናየውን እይታ የማርኬት እይታችንን ፖስት እናደርጋለን እንጂ ዳይሬክት የሆኑ ሲግናሎችን ኮምፕሊትሊ ተውኩኝ ማለት ነው። እንደዛ ታመህ ሐኪም ቤት ስትገባ ምናምን ምን አስተማር? ምን ተማርክበት? ምንድነው ራሴን ጠየቅኩኝ ከስሪ ከዛ ታመሜ ያልኩኝ መታመም አንድ ነገር ነው። ከዛ ደግሞ ከስራ ብሎ አድርግ ያለው አካውንቴ እና ለምንድነው እዚህ ነገር ላይ ማለት በቃ ጤናዬን እያጣው እንደገና ገንዘቤን እያጣው እንዴት ነው የምቀጥለው የሚልና በጣም ፍርሃት። ከዛ በኋላ ፊሮች በጣም አስቸግሮኛል። ለረጅም ጊዜ ፊር ነበር ማለት ያቺ ያን ያጣኸው ብር ማርኬት ላይ መልሰ ገብተህ ትሬድ ማድረግ ከዛ በኋላ ሪከቨር ለማድረግ ታይም ይወስዳል፣ ጊዜ ይፈልጋል እና ያ ፍርሃት በጣም ነበረ። ፖዚሽኖች ልከፍት ብዬ ያለፉት ነገሮች ትዝ ስለሚሉኝ ብከስርስ እንደዚህ ባይሆንስ እያልኩኝ ልክ የሆኑ ነገሮች ያልፉኛል። ከዛ ካለፉኝ በኋላ ሳያቸው ብገባው ኖሮ እኮ እንደዚህ ነበር ልክ ነበርኩኝ ትላለህ። ከዛ ደግሞ አሁንም አረፈደም ብለህ ደግሞ ትገባና ታጣለህ እና ፊር ምን ሚስ እንድታደረገው ኦፖርቹኒቲ ይወስድሃል። ሚስ ካደረግክ በኋላ ደግሞ ያልተገባ ሌላ ሚስ በማድረግ ተናደህ የምትወስደው ነገር ወደ ኢሞሽን ትገባና ያ ደግሞ ሌላ ስህተት እንድትሰራ ያደርግሃል እና እዛ ውስጥ ትንሽ ተቸግሬ ነበር። አቆማለሁ የሚል ውሳኔ ላይ ነበርኩኝ። ፋይናሊ እዛ ሆስፒታል ከገባሁ በኋላ በጣም እንትን አልኩኝ። ከዛ እንደዚህ አድርጎኝ ማርኬት ሆስፒታል ገብቼ ገንዘቤን አጥቼ ይህንን ነገር ማስተካከል አለብኝ አልኩ እና ያቺ የሪቬንጅ እንትን ማይንድ ሴት ይዘህ ከገባ ማርኬቱ ማንንም አይሰማም። በቃ እስከ ጠገብክ ድረስ በደንብ እየቀጣ ሀምብል ሆነ ግን ኦኬ እሱ ነው ማለት አንተ ፎርስ አታደርገው፣ እሱ በሄደበት የምትከተል ከሆነ ግን ፕሮፊት ታደርጋለህ። ፎርስ ሳታደርገው
ማርኬቱ የሚለውን እየተቀበልኩ ሁሌ የምትሄድ ከሆነ ፋይናሊ እሱን የተማርኩት። ትዕቢተኛ ነበር ድሮ የሆነ ነገር ተሸንፌ ማደር ወይም ነገር እንደዚህ አይነት ሰው ካለ እዚህ ውስጥ የሚያይ ሰው ካለ ትሬዲንግ በእልህ ሁሌ የምታሸንፍ አይደለም። አንዳንዴ እየተሸነፍክ አክሰፕት አድርገው ስትሸነፍ ደግሞ አንዳንዴ በመሸነፍ ውስጥም ማሸነፍ አለ። ምክንያቱም ተሸንፈህ አክሰፕት ካላደረገው ቀጣዩም እየተሸነፍክ ትሄዳለህ። ግን አክሰፕት አድርገህ ኔክስት ሌላ ኦፖርቹኒቲዎች ሁሌ እንደሚሰጥ ስትረዳ ያችን ቀን ታልፋታለህ። ኔክስት ሌላ ቀን ደግሞ ይመጣል ብለህ ተዘጋጅተህ በሌላው ቀን የራስን የሆነ ሻት ትወስዳለህ ማለት ነው። ያ ጥሩ ነገር ነው ብዬ አስባለሁ። ስለ ሉዙ እንደዚህ ካወራን ዊን ያደረግክበትስ ምን አይነት ሞመንት ነው? ምን ያህል ዊን አድርገሃል? በፐርሰንት ነው ብዙ ጊዜ ኦዲየንሶች ነው እንትን ስለሚል ዊን ያደረግኩትኝ ከኦልሞስት ዓመት በፊት አሁን ትራምፕ ወደ አሁን ሊመጣ ሲል አካባቢ ላይ ምርጫው ላይ የማርኬት ሙቭመንት በጣም እንዳለ ቮለቲሊቲ ያለ ሁሉም ሰው የሚያውቀው ነገር ነው። ያቺን ቅድም እንዳልኩ የራስ የሆነ የቤት ስራ ከሰራህ ማርኬት ላይ ፕሮፊታብል የመሆን እድል ሰፊ ነው። የራሴን የሆነ የቤት ስራዎች ሰራው እንደገና ትራምፕ ያሸንፋል የሚል ወይም ምርጫውን ያሸንፋል የሚል የራስ የሆነ እይታ ስለነበረኝ ከምርጫው በፊት የወሰድኳት ትሬድ ነበረች እና ትልቁ ምለው 1 to 70 ነው ሪስክ ቱ ሪዋርድ። 3 ቀን ያስኩት የነበረው ከመመረጡ በፊት የገባሁት ፖዚሽን አለ። ልክ ሲመረጥ ደግሞ ከፍቼ የተወኩት ነበር እና እንዳሸነፈ ስናቅ ዩኤስአርቲ ስቶኩ እየጨመረ ነበር በጣም ኦልሞስት ዋይት ሃውስ እስኪገባ ድረስ አሪፍ እንቅስቃሴ ነበር። ከዛ ሚም ቶክኖች ላይ ራሱ የትራምፕ ቶክን ሪሊዝ አድርጎ ሰዎች ብዙ ነገር ነበርና ያቺን አድቫንቴጅ በደንብ ነው የተጠቀምኩበት። እንደዚህ አይነት አንድ ትሬደርም ተዘጋጅቶ መጠበቅ ያለበት ልክ እነዚህ አይነት አድቫንቴጆችን ፕሮፐርሊ የሚጠቀም ከሆነ ትላልቅ ዊኖች የሚመጡባቸው ጊዜዎች አሉ። ግን አሁን ለምሳሌ የዛን ቀን የሰራሁትን ብር ኖርማል ቀን ተነስቼ ዛሬ መስራት አለብኝ ብዬ አልሞክርም። ምክንያቱም ኦፖርቹኒቲ ይጠብቃለሁ። ያችን ኦፖርቹኒቲ ደግሞ ስትመጣ በአግባቡ እጠቀማለሁ። ዴይሊ ደግሞ ባሉኝ እንቅስቃሴዎች መወስዳቸውን ትሬዶች ቴክ አደርጋለሁ ማለት ነው። ያኔ የነበረው ትልቁ ምለው ያኔ የወሰድኩ ትሬድ ነው 1 to 17 ሪስክ ቱ ሪዋርድ ማለት ነው። እሺ፣ ስለ ትራምፕ ስታነሳ የሆነ ጥያቄ መጣብኝ። ትራምፕ ከተመረጠ በኋላ ምናምን የሆነች ኮይኖች ሚም ኮይኖች ለቆ ነበር አሁን ክሪፕቶ ላይ በደንብ ከዛ በኋላ በደንብ እንቅስቃሴ እያሳየ ነበርና ስለ ክሪፕቶ ውስጥ የሆነ ነገር በላይ ክሪፕቶ እንዴት ነው? እንዳልኩ ቅድም ኢንፎርሜሽን ነው ማርኬቱ ላይ በቃ ትልቅ ኦፖርቹኒቲ የሚሰጠው። እነዚህ ዳታዎች ሲኖሩ እነዛን ዳታዎች ይዘ በዛ መሰረት ማርኬት ላይ የሚመጡትን ኦፖርቹኒቲዎች የምትጠቀም ከሆነ ጥሩ ነገር ሜክ ማድረግ ይቻላል። እና ሚም ቶክን የትራምፕ የመጣ ጊዜ የወጣ ሚም ቶክን ነበር እና ብዙ ጊዜ ሚሞች ላይ ሚም ቶክኖች ላይ የሆኑ ሞመንቶች ነው ማለት ሚም ስለሆነ እንትኑ ሀሳቡም ከዛ ስለሆነ የሚነሳ ያቺ ሞመንት በጣም ፓምፕ የሚያደርግበት ጊዜ አለ። ያቺን ተጠቅመህ ቶሎ መውጣት አለበት። ብዙ ጊዜ በዛ ሰዓት ጓደኛዬም እኔም የራሳችን የገዛ ነው ቶክን ነበርና ልክ ትራምፕ ከተመረጠ በኋላ ያ ቶክን አንዳንድ ኤክስቼንጆች ላይ 70-80% ሄዶ ነበርና ጥሩ ፕሮፊት ላይ ነበርን። እኔ ግን ሚም ቶክን ሁሌ ዘላቂ ማለት በቃ የሆነ ሰዓት ፓምፕ ያደርጋል፣ የሆነ ሰዓት ዳምፕ ያደርጋል። ኦር ትራምፕ የሆነ ነገር ሆነ ቢባል አሁንም ስቲል አሁንም ባለበት ፕራይስ ሆኖ ትራምፕ ላይ የሆነ ነገር ሆነ ቢባል ያቺ ቶክን በጣም የመቀነስ ድጋሚ እንትን አለው እና ያቺን ስለማቅ ጊዜያዊ ስለሆነች ቶሎ የምታገኛትን ኦፖርቹኒቲ ቴክ ማድረግ አለብህ። ውሳኔዎችን ቶሎ መወሰን አለብህ ነው። እንደዚሁ ልንዝናና ወተን ነበር። የዛን ቀን የሆነ ያህል ፐርሰንት አድጎለት ነበር የአካውንቱ። ፋይናሊ ቴክ እናድርገው ይህን ፖዚሽን በቃ ዝጋውና እንውጣ የሚል ሀሳብ ሰጠሁት። አይ እንዴ ገና እንዴ ትራምፕ እንደዚህ ገና ይሄ ኮይን እንደዚህ ይደርሳል ተባለ እና ሚም ቶክን ነው የሆነ ሰዓት የሆነ ነገር ሊፈጠር ይችላል። ተከራከርን። ፋይናሊ ተው ነው ኢንጆይ እያደረገ ነበር የሆነ ቦታ ላይ በቃ ተውና እንዝናና ዘን ፋይናሊ እናያለን መጨረሻ ላይ የሚል ቢያንስ 1-2 ቀን ይደር የሚል ሀሳብ መጣ። እሺ ተባለ። ዘን ቀነሰ $60 ምናምን መጣ። ቅድም እዛ ጋር የተሻለው ላይ ሳላወጣ እንዴት አሁን ቀንሶ አወጣለሁ? አይ ይጨምራል። እሱ ደግሞ ያሳስባል። እንደዛ ያላወጣውን ቀንሶ እንዴት አወጣለሁ? አይ በቃ አሁን ማርኬትን ፎል እያደረገ ነው እንውጣ። አይ እንዴ አሁንማ አልወጣም። ፋይናሊ ክሎዝ ያደረገው ከስሩት ከነበረው ትንሽ ፐርሰንት ከስሩ በቃ ከዚህ በላይ ያለኝን ከማታ ይሄዱታ ነው። እንደዛ ነው ያለፈውና ብዙ ጊዜ ሰዎች ላይ እቺ ነገር ነች
ብዙ ሰዎችን እንዲወድቁ እንዲከስሩ የሚያደርጋቸው። የሆነ ኦፖርቹኒቲ ይመጣል፣ ያንን ቴክ ማድረግ አይፈልጉም። እንደዚህ ሆነማ እንዴት ቆይ እዚህ ይደርሳል የሚል። ለዛ ምንድነው የምታስቀምጠው በራስ ሪሰርች ወይም እንትን መሰረት ያለ ግብ ካለ መጀመሪያ እሱን አስበህ ነው እዚህ ጋር ሲደርስልኝ ይወጣል ነው። እዛ ጋር ከደረሰ መውጣት፣ ወይም ካልደረሰም ደግሞ ማርኬቱ ስትራክቸር እየቀየረ ከሆነ ኦኬ አሁን ክሎዝ ማድረግ አለብኝ፣ አልረፈደም ብለህ ቶሎ ውሳኔዎችን መወሰን። እነዚህ ዲሲሽን ነው በቃ ማርኬት ላይ ሰዎችን ገንዘብ የሚያሰራቸው የሚያስከስራቸው፣ እና ዲሲሽን ላይ ፋስት መሆን አለበት ነው። ግን ያሳቃሉ። አሁን የዛኔ እኔም ገዝቼ ነበር ትራምፕ እንትን ሲያደርግ፣ ግን ኢንፎርሜሽን ላይ ሌት ሆነን ስለሰማን ጠዋት አካባቢ ነበር እና አሪፍ ሄዶ ነበር። የተወሰነ እኔም ጌን አድርጌያለሁ። ግን አብዛኛው ሰው ደግሞ ኢንፎርሜሽን መጀመሪያ ሲጀምር አያገኘውም። ካገኘውን ወደ ዲሲሽን የሚመጣው እና ዲሲሽን ላይ በደንብ ካልተጠነቀቅ፣ በተለይ እንደዚህ አይነት ላይክ ሜም ኮይኖች በተለይ ደግሞ በጣም ፈጣን ነው እንትናቸው። አንዴ ወደ ላይ አንዴ ወርታች ፍሮዶች ሊኖሩ ይችላሉ። ዝም ብሎ በአንዱ ሰው አሁን ሂሳብ ብሎ አንድ ሜም ኮይን ሊሰራ ይችላል ተነስቶ። እንደዛ ስለሆነ መጠንቀቅ አለበት። ሜም ኮይን እና ክሪፕቶዎች ምንድን ነው የሚለያቸው? አሁን ሜም ቶክኖች እንዳልከው እንደዚህ ማንኛውም ሰው መጥቶ አንድ ሜም ቶክን የራሱን ሰርቶ ማስገባት ይችላል። ግን ብዙ ጊዜ ቼክ ማድረግ ትችላለህ። አሁን ለምሳሌ የትራምፕን አሉ ብዙ ፋንተም ላይ ምናምን ላይሰንስድ ከሆኑ ወይም ደግሞ ይሄ የትራምፕ ያኔ ትዊተር ላይ ፖስት አድርጎ ነበር እና ያቺ ኮድ አለች፣ እሷን ይዘህ ኮንትራክት ኮዱን አመሳስለህ ልክ ነው አይደለም የሚለውን እርግጠኛ መሆን ትችላለህ። ማንኛውም ሰው መጥቶ የሆነ ያህል ስም ሰጥቶት የራሱ ሜም ቶክን ላውንች አድርጎ ይሄን ግዙ ብዙ ሰው ይከስራል። እዛ ላይ ብር የትራምፕም ሁለት ዱፕሊኬቶች ነበሩ፣ ብዙ ነበሩ በዛው ስም ተመሳሳይ። ግን ፋንተም ላይ ስታየው እነዛ የራሱን ሪሰርች ስታደርግ ኦኬ ትክክለኛ ይሄ ነው ይሄኛው ደግሞ እንደዛ ነገሮች ማየት ትችላለህ። ከዛ ውጪ ኤክስቼንጆች ላይ ሊስት ሲደረጉ ደግሞ የዛኔም በጣም ፕራይሳቸው እየጨመረ አሁን የትራምፕም የነበረው ቶክኖች ላይ ኤክስቼንጆች ላይ ሊስት እየተደረገ ነበር እና ባይቢት፣ ኦኬክስ፣ እነዚህ ሌሎች ትላልቅ ኤክስቼንጆች አሉ እና ባይናንስ ላይ ምናምን እዛ ላይ ሊስት ሲደረግ ሌጋሊቲ እነዛ ቼክ ስለሚያደርጉ ሴንትራላይዝ የሆኑ ኤክስቼንጆች ስለሆኑ ቼክ አድርገው ነው የሚያስገቡት። እነዛ ነገሮች አይተህ እንደ አድቫንቴጅ እንደ ልክ ይሄ ነገር ሪል ነው ልጅት ነው አይደለም የሚለውን እንትን ለማድረግ ይጠቅማል። ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? arifgate.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ ያደርጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃየር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። እሺ ልመልስህና ቢትኮይን አሁን ኢትዮጵያ ውስጥ ማይን የሚያደርጉ ትላልቅ ድርጅቶች እየገቡ ነው። እንደ ኢትዮጵያኖች ባይፈቀድም መጠቀም መላክ ምናምን፣ ግን ማይን የሚያደርጉ ድርጅቶች አሉ። ሰዎች በስልካቸው ወር በፒሲ ማይን ማድረግ የሚቻል ሜትድ አለ ኦር አይቻልም? በቃ ትላልቅ ጃይንት ትላልቅ ድርጅቶች ካልሆኑ ማይን ማድረግ አይቻልም። ማይን ማድረግ ምንም አይነት ዲቫይስ ኖሩ በፒሲም በስልክህም ማይን ማድረግ ትችላለህ። ግን ካለው የፒሲ ፓወር አንጻር የምታገኛት ትንሽ ስለሆነ ውጤታማ አይደለም። ግን ማይን ማድረግ ይቻላል በስልክህም በፒሲም። እኔም ማይን አድርግ ነበር እንዳልኩ መጀመሪያ የመጀመሪያ $5 ቶፕ አፕስ አድርግ ማይን አድርግ ያገኘኋት ብር ነች። ግን ረጅም ጊዜ ወስዷል። ያቺ $5 እንኳን ለመድረስ ላፕቶፕ ላይ ወይም ደግሞ ሮጎችን የማይኒንግ እንትኖች አሉ እሱ ተገዝተው ካልኩሌሽን ተሰርቶ ምን ያህል ሃሽ ፓወር አለው እነዚህ ልክ እንደ ኢንቨስትመንት የራስን የትኛው ነው የሚያዋጣው ኤሌክትሪሲቲ ፍጆታ የትኛው ነው አሪፍ የሚለው እነዛ ካልኩሌሽን ይሰራና ገዝተህ ማይን ማድረግ ትችላለህ። ከዛ ውጪ ክላውድ ማይኒንግ የሚባል ነገር አለ። ዌብሳይቶች አሉ ክላውድ ትገዛለህ የነሱን ሮጎች ማይን ያደርጋል። ፋይናሊ ፐርሰንት የራስህን ትወስዳለህ ነው። ግን ውጤታማ ናቸው አይደለም የሚለው ብዙ አያጠራጣሪ ነው።
አሁን ባለንበት እና ወደፊት የቱን ታስባለህ? ገንዘብ ነው አሁን በደንብ እንትን የሚለው ወይስ ክሪፕቶ የምንላቸው? አሁን ቢትኮይን አይተዋል የተተኮሰ ነው እና የቱ ነው አሁን ሊበልጥ የሚችለው? አሁን ላይ ወደ ዲጂታሉ እየመጣ ነው። ኢቨን ባንኮች አሁን ድሮ ካሽ ብቻ ነበር የምንጠቀመው፣ አሁን ቴሌብር ላይ ነው የምንጠቀመው። ሰው ክሪፕቶ ላይም ስንመጣ ዲጂታል ስለሆነ ነው፣ አሴት ነው ግን ዲጂታል ስልካችን ላይ ወር ሰምቲንግ የምናስቀምጠው አሴት ነው። ስለዚህ ወደዛ ባንኮችም ወደዛ መምጣታቸው አይቀርም፣ ወደዛ እየመጣ ነው ብዬ ነው የማስበው። ሰው ይሄ የዲጂታል ባንኪንግ ሲስተሙ ክሪፕቶ ቀድሞ ነው ከዚህ በፊት የመጣው። ሰው ወደዛ የመሄድ ሁሉም ሰው ይሄንን መጠቀሙ አይቀርም ብዬ ነው የማስበው። ሰው ወደ ክሪፕቶ ስንመጣ ኦልሞስት 10 ምናምን ዓመት ቢሆን ነው ቢትኮይን ኢንቨንት ከተደረገ። ሳቶሺ ናካሞቶ እሱ ነው የመጀመሪያው ፋውንደር፣ ማን እንደሆነ ባይታወቅም። ግን አሁን ላይ ያለው እንቅስቃሴ ብዙ ቶክኖች ቅድም ይሄ ሚም ቶክን እና ይሄ አልት ኮይኖች እና ቢትኮይን ምንድነው የሚለያቸው የሚል ሀሳብ ተነስቶ ነበር እና እሱንም አንድ ላይ ሸፈን አድርገው ቢትኮይን የምንለው መጀመሪያ ያሉት ኢቴሪየም እና ቢትኮይን ናቸው ትልቁን ቦታ የሚይዙት። ከዛ በኋላ ያሉት አልት ኮይኖች የምንላቸው አሉ፣ እነዚህ ትናንሽ ዋጋ ያላቸው። ሚም ቶክን አለ፣ ሲዝን አላቸው። ብዙ ጊዜ ፋዘር ኦፍ ክሪፕቶ ያው ቢትኮይን ነው እና ኢቴሪየም አሉ፣ እነሱን ይከተላሉ። ቢትኮይን ዳምፕ ሲያደርግ ሌሎቹ አልት ኮይኖቹ በዛው መሰረት ይቀንሳሉ፣ እሱ ሲጨምር ይጨምራሉ። አንዳንዴ ደግሞ የራሳቸው የሆነ ሙቭመንት አላቸው። ምንድነው እነዚህ አልት ኮይኖች? አሁን አንዳንዶቹ የተለያዩ ቶክኖች አሉ። አንዳንድ ሀገራቶች ላይ ተጀምሯል በክሪፕቶ የመብራት ቢል መክፈል፣ እነዚህ አይነት ክፍያዎች ነው ኦልሬዲ የጀመሩ እንትኖች አሉ፣ ሀገራቶች አሉ። ኢቨን ዩኤኢ ላይ በቶን አንዳንድ ቦታ ላይ አክሰፕት ያደርጋሉ። የቴሌግራሙ ቶክን ቶን አለ፣ ደን በሱ ታፕ ታደርጋለህ፣ ይከፍላል የምትፈልገው። አንዳንድ ሀገራቶች ላይ መኪና ኢትዮጵያ ላይ አምጡልና ኢትዮጵያ ላይ አሁን ላይ እንቅስቃሴዎች አሉ። ግን እንደዚህ ቶክን ያው ብሔራዊ ባንክም ፍቃድ ስላልሰጠው እነዚህ ነገሮች ከኢትዮጵያ ብር ውጭ በሌላ ብር መገበያየት አይቻልም የሚል እንትን ስላለ ሀገር ውስጥ ሁሉም ሰው የሚገበያይበት ገንዘብ የኢትዮጵያ ብር ነው። ከዛ ውጭ በሌላ ገንዘብ መገበያየት አይቻልም የሚል ሕግ ስላለ አሁን ላይ እነዛ ነገሮች አክሰፕታንስ አላገኙም። ግን ወደፊት ወደዛ ይኬዳል ብዬ አስባለሁ። ምክንያቱም አሁን ድሮ ካሽ ነበር ሁሉ ነገር። እዚህ ከመጣሁ በኋላ ብዙ ካሽ እንትን አላውቅም። በቃ መኪናም ላይ ምንም ላይ ሱቅ ውስጥ ምናምን ቴሌብር እና ይሄ ወደዛ ይወስደናል፣ እየሄደ ያለው ወደዛ ነው። እና ክሪፕቶቹ ቀጣይ የሚመጡት እንትኖች ኢንዱስትሪ ወደዛ ኢቨንቶች ላይም እያየሁ ነበር፣ የተለያዩ የክሪፕቶ ኢቨንቶች ላይ እንዴት ነው ኢንቫይት የምትደረገው? ምን አይነት ኔትወርክ ነው ዛሬ ያለው? ምን አይነት ቤኔፊት አለው? አሁን ሰዎች እንደዚህ አይነት ኢቨንት ሲዘጋጅ ኢትዮጵያ ውስጥም ባለፈው ተዘጋጅቶ ነበር አይ ቲንክ ኦኬክስ። እንደዚህ አይነት ሲዘጋጅ ምን አይነት ቤኔፊት አለው ዛሬ መገኘታቸው? የመጀመሪያው ነገር ኔትወርክ። እኔ በጣም በኔትወርክ አምናለሁ እና የሰው ልጅ አሁን እኔ እናንተ ስንግባባ በዚህ ውስጥ የምንሰራቸው ሌሎች ስራዎች እነዛ ኔትወርክ ለማድረግ በጣም ኢቨንቶች ላይ መሳተፍ፣ እነዚህ ነገሮች ማድረግ ይጠቅማል። ከዛ ውጭ ብዙ ኦፖርቹኒቲ ይዘው ይመጣሉ። እነዚህ አሁን ኦኬክስ ላይ ስፒች ለማድረግ ገብቼ ነበር። ሊንክዲን ላይ ነው ከነሱ ጋር አንዳንድ ነገሮች አወራን። ሶሻል ሚዲያ ያለልኝ ፕሬዘንስ ካዩ በኋላ እዛ ላይ ኢንቫይት ተደረግኩኝ፣ ስፒች አደረግኩና ብዙ ይዘውት የሚመጡት እንዳልኩ ኦኬክስ ከባይናንስ ቀጥሎ ትልቁ ላርጀስት የሚባለው ኤክስቼንጅ ነው እና እንደ ፓርትነር አሁን ለምሳሌ ማንኛውም ሰው እንደ ፓርትነር ገብቶ ኦኬክስ ላይ መስራት ይችላል። ትላልቅ እንትኖች ላይ ስፖንሰር ናቸው። ለምሳሌ የማንቸስተር ስፖንሰር ነው ኦኬክስ፣ ኤፍ1 ላይ ስፖንሰር ናቸው። የማንቸስተር ጨዋታ ሲኖረው አንተ ፓርትነር ኮንክ ማለት በእነሱ ስር ሆነ ሰዎችን ኦኬክስ እንዲጠቀሙ ምትጋብዝ ከሆነ ጨዋታዎች ሲኖር ማንቸስተር ላይ ሙሉ ትኬትን ሸፍነው ምናምን ሄደህ ማየት ፓርትነር ስለሆንክ ማለት ነው። እንደዚህ አይነት አድቫንቴጆች አሉ። ኤክስቼንጆች ጋር መስራት ቆንጆ ነው። ምክንያቱም ትሬድ አድርጉም ባትል አንተ ስላስተዋወቅና ያንን ኤክስቼንጅ የሆነ ሰው ስለተጠቀመው ፓርትነር ስለሆንክ አንተ የምታገኘው የራስም ኮሚሽን አለ። በዛ መልኩ ልክ እንደ ፓርትነር መስራት ከኤክስቼንጅ ጋር ብዙ ቤኔፊት አለው። አሁን ላይ ብዙ ኤክስቼንጆች እየመጡ ነው። ኢቨን ባይናንስም እዚህ ኢቨንቶችን አዘጋጅቶ ነበር፣ ኦኬክስም፣ ሌሎችም ብሮከሮችም ብዙ እነዚህ ኢቨንቶች ይዘጋጃሉ እና እነዛን ፎሎ አድርጎ እዛ ቦታ መገኘት ደግሞ እዛ ቦታ ላይ ያሉ ከዚህ ነገር ጋር ነዋ ያላቸው ሰዎች ኔትወርክ ማድረግ ወደፊትም ካለህም አንተ ካለህበት ነገር ጋር የሚስማማ ሰው ስታገኝ ያ ደስ ይላል።
ይጠቅማል። ለኔትወርኪንግ በጣም አስፈላጊ ነው እያስባለሁ። እዚሁ ባይናንስ ኦኬክስ ላይ ትሬድ ይደረጋል የተወሰነ ስፖት ትሬዲንግ ምናምን የሚባሉ አለ። እሱ ላይክ ከፎሬክስ ጋር አንድ አይነት ናቸው ወይስ ይለያያል? ይህንን ሀሳብ በደንብ ማውራት ያስፈልጋል። ስፖት የምንለው አሴት ነው። ለምሳሌ አንድ ቶከን አለ። አሁን የትራምፕን አንተ እንደገዛው አንተ አሁን ስፖት ነው ትሬድ ያደረገ ያኔ አይ ቲንክ ገዝተህን ያስቀምጥከው። ፊቸርስ የምንለው እንደ ከፎሬክሱ ጋር ሴፍዲ ነው የምንለው ኮንትራት ነው። ወይ ይቀንሳል ወይ ይጨምራልም ብለህ ትገባለህ። ስፖት ላይ ሲሆን ግን የምታተርፈው አንተ ከገዛህበት። ለምሳሌ አሁን አሴት የሆነ እቃ ወይም የሆነ ኮንትራት ገዝተህ ሲጨምር ነው አይደል የምታተርፈው። ከቀነሰ ትከስራለህ። ሴፍዲ ላይ ወይም ይሄ ፎሬክስ ላይ ስትመጣ ይቀንሳልን ብለህ ማትረፍ ትችላለህ ነው። የዚህኛው ግን ምንድነው አሴት። ለምሳሌ ይህን ስልክ ገዝተኸው ታስቀምጣለህ። አንተ ስትገዛ የገዛህበት ዋጋ አለ። እየጨመረ ከሄደ ከዛ ዋጋ ጀምሮ እያተረፈ ትሄዳለህ። ከወረደ ደግሞ ትከስራለህ። እዛ ላይ ከወጣም ከወረደም ዊል ታደርግ ትችላለህ። አሴት ነው። ጀስት የሆነ ነገር የሆነ ካሜራ ስልክ እንደምትገዛው ቶክኑን አጥነተህ ትገዛዋለህ። ምንም አታደርግም። በቃ አንተ መጠበቅ ነው። እንደ ሎንግ ተርም ብዙ ጊዜ አሁን እኔ ትሬድ አድርጌ ከማተርፋቸው ትላልቅ ካፒታል ካለ ስፖት ላይ የሆኑ ቶክኖችን መያዝ ይመከራል። ያን ያህልም ትልቅ ሎስ የለውም። ፕሮፊቱም በጣም ትላልቅ አይደለም። እነዚህ ሚም ቶክኖች ላይ ካልመጣ በስተቀር አልቶቹ ላይ ስታስቀምጥ ትንሽ ሙቭመንትን ያላቸው ይሄ ትላልቅ ብር የምትከስርበት ቦታ አይደለም። ስፖቱ ሴፍ ነው ብያስብ። እንደውም ለሚጀምሩ ሰዎች ብዙ ጊዜ ከድሮ የምናገር ነበር እና ስፖት ትሬድ ማድረግ ያን ያህል የሆነ በቃ አሴት ገዝተህ እንደማስቀምጥ ነው። እንደ ሎንግ ተርም ትይዘዋለህ። ምናልባት ደግሞ የሆኑ እንዳልኩ እንደዚህ አይነት ዜናዎች ሲኖሩ ኢቨንቶች ኖረው ያ ቶክን ሊጨምር ይችላል የሚል የሆነ የራስ የሆነ እይታ ካለ በዛ መሰረት ያቺን ገዝተህ ያቺን ተርም ይዘህ ከዛ በኋላ ታወጣለህ። ስፖት ግን ሪኮመንድ የሚደረግና ሴፍ ነው ብዬ የማስበው አንድ ሰው እኔ ብዙ ስከስሩላ ስፖት ላይ ገብቼ ነው ከዛ በኋላ ነው ማስተካከላቸው። ግን እነዚህ እንዳልኩ ሚም ቶክኖች ሲሆኑ በጣም እንቅስቃሴ ናቸው። እነሱ ኪሳራ ውስጥ ይከተዋል። ግን እነዚህ አልትኮይን የምንላቸውም እነሱ ላይ ትናንሽ ነገር ይዘህ ማስቀመጥ ሴፍ ነው። እንቅስቃሴያቸውም ልክ እንደ እንትን ማለት ነው። ይሄ ምንድነው ባንክ እንትን ሲያወጣ ምንድነው ልክ እንደዛ ገዝተህ እንደምታስቀምጠው እንደዛ ነው ገዝተህ የምታስቀምጠው። ከጨመረ ጥሩ ነው። ግን መጀመሪያ የቤት ስራ እንሰራለን። ይሄኛው ቶክን ነው የመጨመር አድቫንቴጅ አለ፣ ይሄኛው ከዚህ ይሻላል። ያንን ሰርተህ ማስቀመጥ ነው። ሰሞኑን አሁን ላይ ኤክስአርፒ የሆነ ሰዓት ላይ እየተወራበት ነበር። እስቲ ከጨመረ ኤክስአርፒ ብዙ ሰዎች በጣም እንትን ብለውታል። ምንድነው አሁን የመጀመሪያ አንድ ሰው የሆነ ቶክን ላይ ገዝቶ ከማስቀመጡ ወይም ፖቴንሻሉ ማየት አለበት። ማለት ምን ያህል ቶክን አለ ማርኬቱ ላይ። ለምሳሌ ስንት ቢቲሲ አሁን ቢትኮይን ጋር ስትመጣ ምን ያህል ቢትኮይን አለ፣ ምን ያህሉ ተሸጧል፣ ምን ያህሉ ደግሞ ያቺን ቮሊዩምን ታያለህ። እነዛ ነገሮች አይተህ አሁን የኤክስአርፒን ብዙ ሰው በጣም ይጨምራል የሚል እንትን አለው አስተያየት አለው። ግን በጣም ብዙ ሰው በሶሻል ሚዲያ ላይ ሰዎች እንትን እያደረጉት ስለ ኦፍኮርስ ጨምረዋል ምናምን $3 ምናምን። ግን አንዳንድ ሰዎች 10,000 አጓጉን እኮ ግን እንደዛ ሎጂካሊ ገብተህ ስታየው ምን ያህል ኤክስአርፒ አለ ማርኬቱ ላይ እዛ የመድረስ እንትኑ ፕሮባቢሊቲው ምን ያህል ነው ብለህ ስታየው በጣም ትንሽ አናሳ ነው። ስለዚህ ይሄንን ሰዎች አንደርስታንድ ቢያደርጉ ቮሊዩሙን ቢያዩ እነዚህን የቤት ስራዎች ሲሰሩ አሁን ኤክስአርፒ እንደዛ ይገባል የሚል እንትን የለኝም። በቃ የራሴ ሆኑ እኔ ደግሞ ተስፋ እያደረኩ ያሉት ምንድን ነው ስዊፍት ኮድን ይተካል ተብሏል። አሁን ብዙ እንትኖች አሉት። ምክንያቱም ፈጣን ነው፣ ኮስት ሚኒማይዝ ያደርጋል ማለት ስዊፍት ኮድ ደግሞ ሁሉም ባንክ እሱ ነው የሚጠቀመው፣ ግን በጣም ሎ ነው ምናምና እሷ ናት ከተካ ስለ ሁሉ ማርኬቱን በእጁ ነው የሚይዘው። እንዳልከው ግን ያለው ቫሊዩ ማርኬት ላይ ደግሞ እነዚህ አሁን አንተ ይችን ኢንፎርሜሽን ስላለ ኤክስፔክት የምታደርገው ነገር አለ። ይጨምራል፣ ኦፍኮርስ ይጨምራል። ግን ምን ያለው የሚለውን ነገር አንደርስታንድ ማድረግ እና ጊዜውም ለምሳሌ አንዳንዴ ትክክል ሆነ ግን የገባህበት ሰዓት ልክ ስላልሆነ ትክክለኛው ሞመንት ላይ ስላልገባህ መተሳሳት የሚችሉ እንትኖች አሉ። እንደሚጨምር ታውቃለህ፣ ግን ሲዝኑ የገባህበት ሲዝን የሚቀንስ ሲዝን ላይ ገብተህ ከዛ አንተ ከከሰርክ በኋላ ሲጨምር አመለጠ ማለት ነው። እሱ ከባድ አቅጣጫውን ማወቅ ብቻ ሳይሆን የቱ ጋ ነው የሚለውን አንደርስታንድ ማድረግ፣ የቱ ጋ ነው መግባት ያለብኝ፣ የቱ ጋ ነው ያንን አድቫንቴጅ መውሰድ ያለብኝ የሚለውን እሱን መረዳት በጣም ጠቃሚ ነው ብዬ አስባለሁ። አሁን ያልከው ሀሳብ የመጣብኝ ምን ሰዓት ላይ ነው መሰለህ
ትራምፕ ሊመረጥ ሲል BTC ዝቅ ያለ ነበር 70 or 60 ምናምን ነበር። ትራምፕ ሊመረጥ ምናምን ሲል ነው ከፍ እያለ ከዛ በኋላ 100 የተተኮሰው እና እንገዛና ትንሽ ካንድሉ ሲወርድ በቃ ኧረ ይሄ ነገር ሊወርድ ነው ሸጧል። በቃ መሀል ላይ ውዝግብ ነው የምትለው ማርኬቱ በጣም እንትን አለ። ይሄ ጉድ አፍተሩ የሚለው ሰውዬ ምንድን ነው? እኔ የእናንተ ማርኬት እንዴት ሁሉም ይጠለዋል፣ ሁሉም ሰው ይወደዋል? ምንድነው ቅድም እንዳልኩ ፋንዳሜንታል ነገሮችን እኔ ትሬድ የምወስድባቸውን በወር ውስጥ 4 ሳምንት አለ ምናምን ብዬ አስችልህ ነበርና እሱ ሰውዬ ንግግር የሚያደርግባቸው ሳምንቶች አሉ። የእሱ ቃል የእግዚአብሔር ቃል ነው። ወዲያው ምንድነው ኮድ ብላ አለው። ለምሳሌ ጉድ አፍተርኑን ሲልና ምንድነው ጉድ ኢቭኒንግ ብሎ ሲጀምር ማርኬቱ ላይ ያለው እንትን የተለያየ ነው። ባንዴ ነው በቃ ማርኬቱ እንትን ነው። ጉድ ኢቭኒንግ ካለ ባድ ኒውስ ኖሮ ሊሆን ይችላል። ጉድ አፍተርኑን ካለ አሁን ላይ ንግግሩ እንትን ብሏል። ብዙ ሰው ግን ያቺ ይጠቀም ነበር። ጉድ አፍተርኑን ካለ ጉድ ኢቭኒንግ ካለ ደግሞ ሌላ አይነት እና እንትን ብዙ ጊዜ ሪከመንድ አይደረግም ኒውሶችን ትሬድ ማድረግ በተለይ እንደ ጀማሪ ትሬደር። ምክንያቱም በጣም ቮለቲሊቲ ስላለ በጣም ስለሚንቀሳቀስ ኢሞሽንን ትሪገር ያደርገዋል። ወዲያው ትናደዳለህ ወይ ወዲያው ትደሰትና ማን ውሳኔዎች እንድትወስን ያደርግሃል። እንደዛው ብሮከሮችም አንዳንዴ በጣም ብዙ ሰው ወይም በጣም ብዙ አይነት ሙቭመንት ስላለ ለማስገባት አንተን ይቸገራሉ። ያቺ ጃምፕ ያደርጋል። ኤሴል ላስቀምጠህ ያስቀመጥከውን ኤሴል አልፎት ሙሉ አካውንትን ጨርሶ ሊወጣ ይችላል። እነዚህ አይነት እንትኖች ስላሉ ስሊፔጆች ስለሚፈጠሩ ብዙ ጊዜ ዜናዎችን ብዙ ሰዎች አቮይድ ያደርጋሉ። አንዳንድ ሰዎች ደግሞ ያንን እንደ አድቫንቴጅ ይጠቀማሉ። እና እንዳልኩ በቃ ፋንዳሜንታሊ ዳታዎች የወጡትን ነገሮች ወጥቶ እሱ ነው የሚናገረው። እነዛ ደግሞ ማርኬቱን ኢምፓክት ያደርጋሉ። በወር ውስጥ ያለፈው ወር የነበረው ዳታ አለ። እንደዚህ ተሰብስቧል፣ በአሁኑ እንደዚህ ነው፣ እንደዚህ ይሆናል። ያንን ሲናገር ለዛ ነው ማርኬቱ የሚንቀሳቀሰው። ያቺ ኢንፎርሜሽን ግን ቀድሞ አሁን ለምሳሌ በወር ውስጥ እንዳልኩ 2ኛው ሳምንትና 3ኛው ሳምንት ላይ ትላልቅ ዜናዎች አሉት እና ኤንኤፍፒ ሌሎችም ትላልቅ ዜናዎች የሚወጡት እዛ ላይ ነው። እና ያለፈው ሳምንት ጀምሮ እስከዛኛው ሳምንት ድረስ አንተ የቤት ስራህን እየሰራ ከመጣ ያ ሰው እየመጡ ከመናገሩ በፊት አንተ ያለህ ዳታ ስላለ በዛ መሰረት ኢዚሊ እንደዚህ ሊሆን ይችላል ብለህ ፕሪዲክት ማድረግ ትችላለህ። እና ያችን ኢንፎርሜሽን ዋናው ማርኬት ላይ ፕሮፊታብልም የምትሆነው ወይም ጥሩ አድቫንቴጅ የምታገኘው ኢንፎርሜሽን ሲኖር። ግን ኢትዮጵያ ውስጥ አይከብድም? ኢትዮጵያ ውስጥ ኢንፎርሜሽን ለማግኘት ከዓለሙ በጣም ርቀናል። አብዛኛው ነገር ደስ የሚለው አሁን ላይ ሁሉም ነገር ኢንተርኔት ላይ እንትን ነው። አሁን ለምሳሌ ድሮ ፎሬክስ ነበር ትሬድ ማድረግ። ለዛም ነው ወደ ኢንዴክሱ ስመጣ ምንድነው አሁን ብዙ ሰው ሪዝን የለውም። ለምሳሌ ጎልድ ትሬድ የሚያደርጉ ሰዎች ለምንድነው ጎልድ ትሬድ የምታደርጉት ብለህ ስጠይቃቸው በጣም ሙቭመንት ስላለው በትንሽ ፖዚሽን ገብተህ ጥሩ ገንዘብ ስለሚሰራበት ብለው ያስባሉ። ወይም ደግሞ ሌሎች ብዙ ሰዎች ትሬድ ስላደረጉት ለዛ ነው ሪዝናቸው የሚሆነው። ለምን ትሬድ እንደሚያደርግ ብጠይቀው አንድ ሰው በቃ የሆነ ሰው ስላደረገው ሊያደርግ ሊሆን ይችላል። እና ያንን ግን ራስን ጠይቀህ ማውቃለህ። እኔ አሁን የመጀመሪያ ትሬድ ልክ ጎልድ ትሬድ አደረግ ነበር እኔም ስጀምር ራሴን የጠይቁት ጥያቄ እሱ ነው። ለምንድነው ትሬድ የማደርገው? ሪዝኔ ምንድነው? ምክንያቴ። ምክንያትን ስትጠይቅ በቂ የሆነ ነገር ካላገኘ ምክንያት መፈለግ አለብን። ፎሬክስ ማርኬት ላይ ስትመጣ አሁን ለምሳሌ የብሪቲሽ ፓውንድ እና ጂቢፒ እና ዩኤስዲ ትሬድ ማድረግ ከሆነ ስለ ብሪቲሾች ኢኮኖሚ ማጥናት አለብኝ፣ ስለ ዩኤስዲ ደግሞ ለብቻው ማጥናት አለብኝ። ስለዚህ ሁለት የቤት ስራ ነው። የብሪቲሾችን ለብቻ ታያለ፣ ስለ ፓውንድ፣ ስለ ዩኤስዲ ደግሞ ለብቻ ታያለ። ጎልድ ላይ ስትመጣ ሜታ ነው ባክ እንደሚያደርገው ዶላር ነው። በቃ ስለ ጎልድ እና ስለ ዶላር ብቻ ነው የምትጨነቀው። ልክ እንደዛው እንደዚህ ሌሎች የሀገራቶች ከረንሲ ጋር ስትሄድ ጃፓኒዝን ሲሆን ስለ ጃፓን ማጥናት ይኖርብሃል፣ ኢኮኖሚያቸውን ያለውን ነገር እና ትንሽ የሆነ ዲፊካልት ሊያደርግብህ ይችላል እንደየሰው። ዩኤስቲ ጋር ስመጣ ቴክ ካምፓኒዎች ናቸው አብዛኞቹ ያሉት እዛ ላይ። አይፎን፣ አፕል አለ፣ ቴስላ አለ፣ እከታተላለሁ። አፕል ልክ አዲስ ስልክ ሪሊዝ ሲያደርግ ምን እንደሚፈጠር ማርኬት ላይ አውቃለሁ። እያንዳንዱ የምከታተለው ማየት የምፈልገው ቴክኖሎጂ ስለሆነ ቴስላ ልክ አዲስ ሳይበር ትራክ ሲወጣ ያለው ከኔ ጋር ማች የሚያደርግ ነው። ያ ሪዝን ሰጠኝ ዩኤስቲ ላይ እንደገባ። ሳየውም ፋንዳሜንታል አናሊሲስ ስሰራ ያስደስተኛል። ብዙ ጊዜ ሰው ምንድነው የሆነ ነገር ላይ ስኬታማ የሚሆነው እንደምናውቀው የሚያስደስተውን ነገር ሲሰራ በደንብ ይሄድበታል። ስቶኩ ላይ ስገባ ዩኤስቲ ላይ ስገባ የመረጥኩበት ምክንያት የሚያስደስተኝ ኢንፎርሜሽኖችንም ለማግኘት የምረዳውም ነው። ለምሳሌ አሁን ስለ ጃፓኒዝን ኢኮኖሚ ለመረዳት ሊከብደኝ ይችላል።
ግን ስለ አፕል ስለ ቴስላ እና ቴክ ላይ ያሉ ካምፓኒዎች እነሱን ሳይ ኢዝሊ አንደርስታንድ ለማድረግ አይከብደኝም። ሰው እንደዛ ሰው መምረጥ አለበት ብዬ አስባለሁ። ከሆነ ሁሉ ነገር ቀለል አድርጎ እንትን ማለት ይቻላል። ምክንያቱም አሁን አፕልን ከሆነ ሰው የሚጠቀሙ ስልክ ነው ምናምን ሰው ሞሪ ያቺ ሴልስ እንደሚኖር ታውቃለህ። የሆነ ነገር ሲፈጠር ደግሞ ማርኬቱ ክራሽ ሲያደርግ እነዛን ነገሮች ይሳ አሁን ምን እንጠብቅ ከዚህ በኋላ ወደ ሶሻል ሚዲያ ሲመለስ ስላል በደንብ እስቲ ምን እንጠብቅ? ምን አይነት ነገሮች ይኖራሉ ወደ ሚዲያው? አሁን እንዳልኩ ኮንተንት ክሬተር ስለሆንኩኝ ልክ የሆነች ነገር ሳይ እቺን ነገርማ ቪዲዮ ሰራባታል። ሶሻል ሚዲያ ኮንተንት ክሬት የሚያደርግ ሰው አንድ አዲክሽን ከያዘው በቃ የሆነ የሚያውቃትን ወይ ለሰው ይጠቅማል ብሎ የሚያስበውን ነገር ሲያገኝ ኦኬ እቺን ማጋራት እና እንደዛ እያልኩ ያለፍኳቸው ብዙ እንትኖች አሉ እና ካልጻፍከው ደግሞ ይረሳል እና ብዙ ሰው ይጠቅማል ብዬ የማስባቸው ድሮም የጀመርኩት በቴኩ ስለሆነ እዛው ቴኩ ላይም ከትሬዲንጉ ጋር በተገናኘ አንዳንድ እንትኖች ፕላኖች አሉኝ። ከብሮከሮች ጋር አንዳንድ ብሮከሮች ጋር ዲል አድርገን ነበርና እስኪ ጥሩ ከሄደ እዚህ ኢትዮጵያ ውስጥ ብዙ ጊዜ አሁን ካየ ውጪ ላይ አንድ ላይ ተሰብስበው ትሬድ ሲያደርጉ ምናምን ታያለህ እና ኢትዮጵያ ውስጥ ግን የለም እንደዛ ብዙ አንድ ላይ ትሬድ ሲያደርጉ የሆነ ቲም ኖሮ የሆነ ቢልዲንግ ላይ ምናምን እንደዛ የለም እና እንደዛ አይነት ኦፊስ ትልቅ ተለቅ ያለ ኦፊስ ኖሮ ጌም ዞን ኖሮ ተዛው ኢንጆይ እያደረግ አንዱ የሚሳሳተውን አንዱ ማየት ይችላል። አሁን ትሬዲንግ ላይ ብዙ ጊዜ በጣም የጠቀመኝም ፓርት ምንድን ነው ቲም ልክ በቲም ትሬድ ማድረግ ሲጀምር። ምክንያቱም አሁን አንተ ስትሳሳት ለአንተ አይታየህ፣ እዚህ ጋር ያለ ሌላ ሰው ግን ናቲ እየተሳሳት ሆነ ሊል ይችላል እና ልክ እንደዛ ኢሞሽናል ስትሆን ሆነ ትሬድ ዝም ብለህ ስትከፍት ጓደኞቼ ፖዚሽን ልክ ስከፍት ድምፅ አለች የፖዚሽን ስከፍት እና ቅድም ከስራ አላ በቃ ዝጋ ምናምን ብላ አስገድድ ያዘጉኛል እና እንደዛ እያልኩ ነው ዲስፕሊን መሆን የቻልኩት። የሆነ ሰዓት ላይ ሰው አብሮ ሲኖር አንተ በዛ ሰዓት የማይታየህ ነገር የሆነ ሰው ሊታየው ይችላል እና ልክ አይደለም ብሎ ያስቆማል። እንደዛ ያ ይረዳል ብዬ አስባለሁ በቲም ትሬድ ማድረግ። እንደዛ አይነት እንትን አለኝ ፕላን አለኝ። እንደዛ ቢሆን በጣም ቆንጆ ነው። እኔ እቀላቀላለሁ መጀመሪያ ስለ እንደዚህ በቲም ሲሆን ብዙ ነገር ያቀላል። ላይክ አንተ ማታውቀውን 4 5 6 አምሮ አለ እነሱ ሰጀስት ያደርገዋል አብረው ነው የምታደርገው። እነሱ ማያውቁትን አንተ እየተጋገዝክ አሪፍ መሆን ይችላል። ኢሳ ብሊንግ ሲባል ከዚህ በኋላ ሰዎች ጭንቅላት ላይ ምን እንዲመጣ ነው የምትፈልገው? በምን ብራንድ ይሳሉ? ኢሳን የመጣው ስጀምርም የጀመርኩት ይሄ ኮንተንት ክሬቱ ነው እና እዛ ላይ በዛም አሁንም ሰውም እንደዛ ነው የሚያየው እና በዛ ይዘውት ግን በቃ ሰዎችን ይሄ የሚያውቀውን ነገር ለሰዎች ማስተማር የሚወድ ማለት የሆነች ትንሽ ነገር ሳገኝ ይጠቅማል ብዬ የማስባቸው ነገሮች ለሰው ማጋራት። ከድሮም ሶሻል ሚዲያም ሲጀምር የመጀመሪያው ቪዲዮ የሰራሁትኝ ይሄ ጌም ስለሆነ ወደዚህ ያመጣኝ ክራክ የተደረጉ ጌሞች ምናምን ትጭናለህ እና ለጓደኛዬ እጭንለታለሁ። በቤቱ ሄጄ ካልጫንኩለት እሱ ቤት ሲገባ ግራ ይገባዋል እና አንድ ስክሪን ሪከርድ እያደረኩ ቪዲዮ ሰራው ሰጠሁት። ያንን ጫነው። ከዛ አጋጣሚ ትሬንዲንግ ስለነበር ያ ጌም ዩቲዩብ ቻናል ከፍቼ የሆነ ቪዲዮ አፕሎድ ማድረገው አጣኝ። ምን ልልቀቅ ምናምን ብዬ ሳይ ብራውዘሪ ውስጥ እንትን አገኘው፣ ኮምፒውተሪ ላይ ያቺ ስክሪን ሪከርድ አገኘው፣ ፖስት አደረኳት። አሪፍ እይታ ነበረው፣ ኢንተርናሽናሊ ታይቶ ነበር እና ከዛ ነው ወደ ኮንተንት ክሬቱ የገባሁት እና ኢሳ ብሊንግ ሲባል ሰዎች እንዲረዱት ፈልገው ኮንተንት ክሬተር ሆኖ ለሰዎች የሚያውቀው ነገር የሚያጋራ ያቺን ሰዎች እኔ ሲያው ያቺን ነው የሚያስታውሱትም ብዬ ማሰብስ። አሁን ይህንን ቪዲዮ እያየ ላለ ወጣት ፎሬክስ ላይ ክሪፕቶ ላይ መግባት ለሚፈልግ ሰው ወር ደግሞ ከስሮ ለወጣ ሰው ወር እየሞከረ ላለ ሰው ምን አይነት ምክር ሰጀስት አድርገዋል? ይሄ ወሳኝ በጣም አሪፍ ቶፒክ ነው ብዬ አስባለሁ። ከስሮም ለወጡ ማርኬቱ ላይም ላሉ ሰዎች የመጀመሪያ ነገር እነዚህ ማርኬቱ ላይ በቃ ፕሮፊታብል ለመሆንና ለመቀጠል አንደኛ ካፒታል ያስፈልጋል ወይም ሌላ ሳይድ ኢንካም ያስፈልጋል። ማርኬቱ ላይ ሰርቫይቭ የምታደርገው የሆነ ብር ሲኖር ነው። ወደ ኢሞሽን የሚከት እንድትናደድ የሚያደርግ አፎርድ የማታደርገው ለምሳሌ ናቲ $100,000 ይዞ $10,000 ሲከስር የሚሰማው ስሜትና $10,000 ይዞ 10,000 ሲከስር ተመሳሳይ አይደለም። ልክ እንደዛው ያለህ ካፒታል ወይም ባለህ ብር ኢትስ ኦኬ የምትለው ብትከስር ችግር የለውም እንጂ ትንሽ ናት ለኔ የምትለውን ትሬድ ስታደርግ ኢሞሽናሊ አትጎዳም። እንደገና ደግሞ ቀስ ብለህ ማርኬት ላይ ማደግ ይቻላል እና
አንድ ሰው ወደ ትሬዲንግ ከመምጣቱ በፊት ፓሲቭ ኢንካም ሊኖረው ይገባል። ብዙ ጊዜ ኢትዮጵያ ውስጥ ያሉ ሰዎች ምንም አይነት ስራ የላቸውም። ገንዘብ አስበው ነው ማርኬት ላይ የሚመጡት። ማርኬቱ ደግሞ ስትጀምር ገንዘብ ትሰጠዋለህ እንጂ አይሰጥም። እና ስትጀምር ገንዘብ ትሰጠዋለህ፣ እሱ ደግሞ ያስተምርሃል ነው። ከዛ በኋላ ብሬክ ኢቭን ትሆናለህ። ከዛ በኋላ ደግሞ ገንዘብ መስራት ትጀምራለህ። እና ያቺን አንደርስታንድ አድርገው ሌላ ስራ ቢኖራቸው፣ ሳይድ ኢንካም ቢኖራቸው፣ እዛ ያቺን እየሰሩ ደግሞ ማርኬቱ ላይ ፓርቲሲፔት ቢያደርጉ ሳይኮሎጂካሊም ሜንታሊም ያላቸው ነገር ጥሩ ይሆናል። ማርኬቱ ላይም ፕሮፊታብል መሆን ይችላሉ ብዬ አስባለሁ። እንደዛ ካልሆነ ግን በጣም አስቸጋሪ ነው የሚሆነው። ቅድም ስናወራም እንዳነሳሁት ይሄ ፍርሃት የሚለው ነገር ከስረው ደግሞ ከማርኬቱ የወጡ ሰዎች ብዙ ጊዜ ከስረው ወይም ደግሞ ኩዊት የሚያደርጉ ሰዎች የሆኑ ነገሮችን ሰርተው ነው። እና እኔም እንዳነሳሁት ቅድም ታምሜ ሆስፒታል ገብቼ አውቃለሁ። እነዛ ነገሮች ተፈጥረዋል። እና የሆነች ሞመንት ነች የምታስፈራ ፓርት፣ በጣም ስትራግል ያለው ፓርት ምናምን ስትጀምር አካባቢ ያለችው ነች። ከዛ በኋላ እኔ አሁን ስትረስ አልሆንም ማለት የእኔ የትሬዲንግ ህጌ ፖዚሽን ከመክፈቴ በፊት ማወጣቸው ህጎች አሉ። ከዛ በተጨማሪ ደግሞ በወር ውስጥ ለምሳሌ በወር ውስጥ 4 ሳምንት አለ ብያለሁ። በአመት ውስጥ ይሄ ኳርተር የምንላቸው 4 ኳርተሮች አሉ። እነዛ ይሄ የራሴ ስትራክቸር ያወጣሁት ስትራቴጂ ነው። በእነዛ ውስጥ ትሬድ የምወስድባቸው ቀናቶች አሉ። አስቀድሜ መች ትሬድ እንደምወስድ ምን ቀን እና ምን ሰዓት እንደሆነ አውቃለሁ። ስለዚህ ስትረስ ዳርሆነ ፖዚሽንም ከከፈትኩ በኋላ ከፍቼው ቲፒ ከነካ ቲፒ ነው። ከከሰርኩም ደግሞ ያስቀመጥኩት ኤስኤል ስላለ ስትረስ ዶኝ በጣም ተጨናንቄ ቁጭ ብዬ እያንዳንዱን ካንድል እያየው ሞኒተር አደርጋለሁ እየገባው። ግን ይሄ በጣም ስትረስፉል አይደለም። ኢንጆይ የሆነ እየተዝናናህ የምታደርገው ነገር ነው የሚሆነው። ልክ ስከስርም ነገ ሌላ እድል ማርኬቱ እንደሚሰጠኝ ስለማቅ ይሄ ፎርስ አላደርገውም። ኦኬ ብዬ አክሰፕት አድርጌ የሆነ መውጣው እና እቺ ጭንቀቷ ምናምን የሆነ ቦታ እስክትደርስ ነው። ከዛ በኋላ መጨናነቅ ታቆማለህ። የምታደርገው ነገር ስታቅ ደግሞ ይሄ ብዙ ፓኒክ አታደርግም። ስለምታደርገው ነገር ማታቅ ሲሆን ነው። ለምሳሌ አንኤክስፔክትድ የሆነ ሎስ የሚገጥምህ ፕላን ስላላወጣህ ወይም ደግሞ ያልጠበቅከው ነገር ስለሆነ ነው። ግን የጠበቅከው ነገር ፕላን ያወጣው ነገር ሲሆን ኦኬ እኮ ጠብቄዋለሁ፣ ችግር የለውም፣ ኔክስት ደግሞ የምጠብቀዋለሁ። እዛ ጋር ማሰብ ወደፊት ማሰብ ትጀምራለህ። እና ብዙ ሰው በጣም የሚቸገረው ምናምን ብዬ የማስበው ሳይኮሎጂ ላይ ልክ ሲከስር ነገ መልሶ ማርኬት ሌላ ኦፖርቹኒቲ እንደማይሰጥ ያስብና የዛኑ ቀን ያችን ነገር ለማስተካከል በሚካሄድ እርምጃ ብዙ ኪሳራዎች ያጋጥማሉ። እና ሰው እንደዛ ማድረግ አለበት ብዬ ነው ማስበው። ናይስ። እሺ አሁን 2 ነገሮች እናነሳለን። ስለ ዱባይ ወደ ዱባይ ልውሰድ እና ከዛ ፔመንት ሜትድ ወደ ዱባይ ከሄድክ ደግሞ ፔመንት ሜትድ ይነሳል። አሁን ዱባይ ላይ አብዛኛው ትሬደሮች ወደ ዱባይ ይሄዳሉ። ለምንድን ነው? ትሬደር ነው በተለይ ደግሞ ወደ ዱባይ የሚሄደው እና እዛ ነው ሴትል የምታደርጉት። አንተም እዛው እንትን እያልክ ነው። እና ለምንድን ነው ወደ ዱባይ? እና ዱባይስ ላይክ ምን አዲስ ነገር አለ? ኢንቫይሮንመንቱ እንዴት ነው ለእንደዚህ አይነት ቴክኖሎጂ? እንዳልከው ብዙ ሰው ወደዛ ሙቪ ያደርጋል እና ብዙ ሪዝኖች ይኖረዋል። ሁሉም ሰው የራሱ የሆነ ሪዝን ይኖረዋል። እና ከነዛ ውስጥ አንደኛው ኢትዮጵያ ውስጥ ከሬጉሌሽኑ ጋር በተገናኘ አንዳንድ ነገሮች ብዙ ሰዎች የሚያስቸግራቸው እሱ ነው። ከዛ ባለፈ ደግሞ ታይሙ አሪፍ ነው። ለምሳሌ የኛና የዱባይ ሰዓት 1 ሰዓት ልዩነት ነው ያለው። የኛ ሰዓት ላይ ለንደን ሴሽን የሚከፈትበት እና ከዛ ከለንደን ደግሞ አልፎ ኒውዮርክ ሴሽን የሚከፈትበት ታይም አብዛኛው ኦልሞስት ለንደን ጠዋት ላይ ነው። ከዛ ማታ እስከ ሌሊት ላይ ድረስ አለ። ስለዚህ የኛ የዴይሊ ላይፋችን የምንኖርበት ሂደት ሴሽኑ ክፍት ነው ማለት ነው። ወደ ሌላ ሀገር ስትሄድ ሌሊት ላይ ሊሆን ይችላል ለንደንና ሴሽን የሚያልፈው፣ አይመችም። እነዛ ሌሊት ተነስተ ትሬድ ለማድረግ የሆነ የሰዓት አቆጣጠሩ ላይመች ይችላል። የኛ ሀገር እና ግን ዱባይ ላይ ስታየው ቆንጆ ነው። ብዙ ትሬደሮች እዛ አሉ። ከዚህ ባለፈ ኔትወርክ እዛ ዱባይ ላይ ከሄድክ በኋላ ደግሞ ኢቨንቶች፣ የተለያዩ ኢቨንቶች ይኖራሉ። ለምሳሌ የትሬዲንግ ፎሬክስ ትሬዲንግ ሰሚቶች ነበሩ። አቴንድ ያደረኳቸው ቪዲዮ ፖስት ተደርጎ ነበርና እዛ ላይ የተዋወቋቸው ብዙ ትሬደሮች አሉ። ከነሱ የተለያዩ ስኪሎችን አግኝቻለሁ። ልክ እንደዛው እኔም ሼር ያደረኳቸው ሰዎች አሉ። በዛ መልኩ ጥሩ ነው። ሲቀጥል ደግሞ ዱባይ ላይ ከክሪፕቶ ጋር በተገናኘ እንዳልኩ በደንብ ይደግፋሉ ያችን ነገር እና ብዙ ቦታ ላይ ስትሄድ ፔመንቶች አንዳንድ ቦታ ላይ ልትፈጽም ትችላለህ። ኤክስቼንጅ ሱቆች አሉ፣ በየቦታው ሱቆች አሉ። ትንሽ ኤክስፔንሲቭ ናቸው ስለ በጣም ውድ ሆኖ ሳይሆን ለምሳሌ ፊ አለው። አሁን ላይ
አንድ ኤክስቼንጅ ሄደ የሆነ ክሪፕቶ ኖሮ ወደ ብር ወደ ድርሃም መቀየር ከፈለግ አንደኛ ሰርቪስ ፊ 50 ድርሃም ይቀበለዋል። ሁለተኛ ሬታቸው ለምሳሌ ባይናንስ ካለ ፒቱፒ ላይ ዱባይ ላይም ሆነ ባንክ አካውንት ካለ የዱባይ ባንክ አካውንት ልክ ኢትዮጵያ ውስጥ ባይናንስ ፒቱፒ እንደምንጠቀመው እንደዛው ዱባይ ላይ መጠቀም እንችላለን። እዛ ላይ ያለው ዋጋ አሪፍ ነው። ግን ባንክ አካውንት ከሌለ ካሽ እና እንቅስቃሴ ከሆነ ኤክስቼንጅ ሱቅ ሄደ የሚሰጡ ሬት ከዛኛው እንትን ያለ ነው። በዛ መልኩ እና ደግሞ ፊ ያላቸው 50 ድርሃም አንዳንድ ቦታ የተለያየ የራሳቸው የተለያየ እንትን አለ። ግን ብዙ ጊዜ 50 ድርሃም ነው ፐር ትራንዛክሽን ኤክስቼንጅ ሲያደርጉልህ ቻርጅ የሚያደርጉት። እነዚህ ነገሮች የሆነ ነገሮችን ይዚ ያደርጋሉ። ብትሄድ ምንም አይነት ሌላ ብር ባይኖር ኦር ሰምቲንግ የሆነ ትንሽ ብር ይዘህ ሄደ ክሪፕቶ ካለ ዱባይ ላይ ኤክስቼንጅ አድርገህ የራስህን ሌጂት ነው፣ ምንም ችግር የለበት። ሱቆች አሉ ማለት ያው ላይሰንስ አውጥተው ነው የሚንቀሳቀሱት። አንድ ቀን እንግዲህ ኢትዮጵያ ውስጥ እንደዚህ ሆነ ብለን ተስፋ እናደርጋለን። እሺ ፔመንት ሜትድ አሁን ኢትዮጵያ ውስጥ ብዙ ወጣቶች ብዙ ሰዎች አብዛኛው እንደሚቸገሩት ፔመንት ሜትድ ነው። ስለ ፔመንት ሜትድ የሆነ ነገር ብለን ኢትዮጵያ ውስጥ ሆነን መክፈት የምንችለው ማስተር ካርዶች ምናምን የሆነ ኔትፍሊክስ የሆነ ነገር ለመክፈል ብቻ ይቸገራሉ ምናምን። እስቲ ስለሱ እኔ አሁን ዱባይ ላይ ሲሄድ መጀመሪያ ባንክ አካውንት አልነበረኝም። ኤቲኤም ላይ ስትሄድ አንዳንድ ባስ ላይ ሳምቲንግ የሆኑ ሱፐርማርኬት ገብተህ ለመክፈል ምናምን ካሽ ብቻ መጠቀም ትንሽ ሊያስቸግር ይችላል፣ ወይ ደግሞ ጨርሰህ ካርድ ሊያስፈልግ ይችላል። እና ታክሲ ላይ ምናምን ፖስት ማሽን አላቸው በዛ ካርድ ከፍላሉ። እና ብዙ ካርዶች አሉ። ለምሳሌ አሁን ላይ ብዙ ሰዎች የሚያወሩት ይሄ የባይቢት ካርድ አለ እና ቨርቹዋል ፕሪፔድ ካርድ ነው። እሱን ካርድ ለምሳሌ አሁን ላይ አዲስ አይ ቲንክ ቪዛ ምናምን አምጥተዋል። ሜይ ቢ አይፎን ላይ ከሆነ ስልክ ላይ ዋሌት ላይ ሊንክ ማድረግ የሚቻል ነው። እንደዛ ካልሆነ ግን ታፕ አድርገህ በስልክ ለመክፈል ያስቸግራል። አይፎንም ሆነ አንድሮይድ ላይ ዋሌት ላይ ሊንክ አድርገው ካርዱን ታፕ እያደረግ ለመክፈል አይሰራም። ግን ስዊዝ ባንክ አካውንት አለ ኢትዮጵያ ውስጥ ያለ ሰው ማንኛውም ሰው መክፈት ይችላል። እሱን ብትከፍት ያቺን ፊዚካል ካርዷን በ2 ቀን ምናምን አርጀንት ኤክስትሪምሊ አርጀንት ነው የሚልኩት። ኦልሞስት እኔ ጋ በ2-3 ቀን ምናምን ነው የደረሰው። ሪቪው አድርጌ የሆነች ቪዲዮ ፖስት አድርጌ ነበር። ሌሎች ልጆችም ቪዲዮ ሰርተዋል። እና ያቺን ካርድ ተቀበልኩኝ። በክሪፕቶ እዛ ላይ ገዝተህ ባንክ አካውንት ያላቸው ሰዎች ወደዛ ያስገቡልሃል። ባይናንስ ላይ ምናምን እዛ ላይ ያስገባለሁ። ዱባይ ሲሄድ ካርዱ ላይ ብር አለኝ። ስልኬ ላይ ደግሞ ሊንክ አድርጌዋለሁ። ያችን ታፕ እያደረግኩኝ እንጠቀም ነበር። እና ትራቭል ለሚያደርጉም ሰዎች አይ ቲንክ እነዚህ ነገሮች ቢኖራቸው ለመጠቀም ትንሽኛ ጋር ፎሬን የገንዘብም የዶላር እጥረት ስላለ ባንክ ላይ እንደዚህ እነዛ ስላሉ ይሄኛው ትንሽ ውድ ነው። ግን ስቲል ከሌለ ምንም የምትቸገር ከሆነ እንደ አድቫንቴጅ ትጠቀመዋለህ። እና ያቺ ነገር መጀመሪያ የሄድኩ ጊዜ ባንክ አካውንት ከመክፈት በፊት እነዚህ እንቅስቃሴዎች ምናምን ጠቅመኛል ብዬ አስባለሁ። ናይስ። የባይቢቲን መጠቀም ይችላሉ። ከሆነ ደግሞ የስዊዝ ባንክን መጠቀም ይችላሉ። ፊዚካል ካርዱን ኤክስትሪምሊ አርጀንት ነው የሚልኩት። ለዛ የሺፒንግ እና የካርዷን $30 ነው የሚያስከፍሉ ዋን ታይም። እሷን ከከፈልክ በኋላ ካርዱ ሺፕ ይደረጋል ወደ ኢትዮጵያ። እዚህ ቦሌ አይ ቲንክ አላቸዋል ዩፒኤስ፣ እዛ ነው። እዛ ሄደው ማንም ሰው መውሰድ ይችላል። ስለዚህ ካርድ እንትን ካላችሁ ኢትዮጵያ ውስጥ በራሳችሁ መታወቂያ ምናምን መክፈት ይችላሉ። ባንክ አካውንት ይሰጠዋል። የእነሱ ስዊዝ ባንክ ነው የሚሰጡ። ሌሎችም ደግሞ አሉ። አሁን እዛ ከሄድኩ ዱባይ ከሄድኩ በኋላ የሚያገኟቸው ልክ እንደ ዋይዝ ምናምን ሆነው የዩኤስም የዩሮም የፓውንድ አካውንት የሚሰጡ አሉ። እነዛንም ደግሞ ኢትዮጵያ ውስጥ ሆኖ መክፈት ይቻላል። በእኔ ፓስፖርት ስለሆነ እዛ ዩኤ ከሄድኩ በኋላ ነው ያየኋቸው። በኢትዮጵያ ባለኝ ፓስፖርት እነሱም ሴታፕ ያደረግኩት ዘን አክሰፕት አድርገውኝ የዩኤስ አካውንት አለኝ። ካርድ ይሰጠዋል። እነዚህ ነገሮች አሁን ላይ ኢሹ አይደል። ድሮ ትንሽ ባንክ አካውንት ኢትዮጵያ ውስጥ ሆነ የውጭ ሀገር ወይ ይሄ አይባን ነምበር ማግኘት ስዊዝ ምናምን በጣም አስቸጋሪ ነበር። አሁን ላይ ግን ያው ኢንፎርሜሽኖች ሲመጡ አዳዲስ ባንኮች ሲመጡ እነዚህ ነገሮች ቀላል አድርገዋቸዋል። እና አሁን ማንም ሰው ኢትዮጵያ ውስጥ ሆኖ የውጭ ሀገር ባንክ አካውንት ሊኖረው ይችላል። ስለዚህ እናንተ ስሩ እንጂ ገንዘቡን አምጡት እንጂ መንገድ አሁን ኢሹ አይደለም። ናይስ። ቴንክ ዩ ኢሳ ስለመጣ። በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው መንገድ እና በእንዴት ያገኘዋል ሶሻል ሚዲያንም ሜንሽን ብታደርግላቸው። ማስተላለፍ ፈልገው ነገር አሁን ላይ ብዙ ወጣቱ ትሬዲንግ ላይም አለ እንቅስቃሴዎች አሉና
አንዳንድ ኢንተርቪዎችንም ስንሰማ ስናይ የሆነች ነገር በጣም አትራክት ሲያደርገን ቶሎ ውሳኔ እንወስናለን እና ማርኬቱ እንዳልኩ ቅድም የኔን ተሞክሮ ሳካፍል ሆስፒታል የገባሁባቸው ትንሽ ስትራግል ያደረኩባቸው እንትኖች ነበሩ። ከባድ ጊዜ ነበረው። ይህንን አንደርስታንድ አድርጎ ነገሮችን ሲወስን መጀመሪያ የራሱን የሆነ የቤት ስራ ቢሰራ ቶሎ ነገሮችን ይሄ ላለመሸወድ ቢሞክር። ከዛ ባለፈ ብዙ ስካሞች አሉ ኢትዮጵያ ውስጥ። በጣም ብዙ ጊዜ ደግሞ ኢትዮጵያ ውስጥ ያለ ሰው ትንሽ ነገር ያምናል እና ኢቨን በኔም ስም ምናምን ብዙ አካውንቶች ይከፈታሉ። ከዛ እንደዚህ አይነት ገንዘብ አስገቡ ደብል እናደርግላቸዋለን እና እንደዚህ ይሄ ኢትስ ጉድ ቱ ቢ ትሩ ይባላል። በጣም ለማመን እንትን የሚሉ እነዚ አይነት ነገሮችን ሲያዩ ነቃ ብለው ሰዎች ኦኬ ነገር ስካም ነው ብለው አቮይድ ማድረግ አለባቸው። ለምሳሌ ገንዘብ እንደዚህ ያህል ገንዘብ ኢንቨስት አድርጉና እንደዚህ ያደርግላቸዋለሁ የሚል ሰው ካለ ማመን የለባችሁ። ኢቨን የኔን ፕሮፋይል ተጠቅሞ የሆነ አካውንት ኖሮት የሆነ ሰው እንደዛ ቢል መላክ የለባችሁ። እኔ እንኳን ብል ለእኔ እንኳን መላክ የለባችሁ እና ምክንያቱም እኔ የሆነ ሰው ገንዘብ ተቀብዬ ማባዛት ወይም ደግሞ ከፍ ማድረግ የምችል ከሆነ የራሴን ገንዘብ ለምናምን ግን ማርኬቱ ላይ ፕሮባቢሊቲ ስለሆነ እንደዚህ ያሉት እንቅስቃሴዎች የምታጣበት የምታገኝበት ሲዝን ስላለ እንደ ሎንግ ተርም ለራስህ ስትሰራ እና ለሆነ ሰው ገንዘብ ተቀብለ ስትሰራ ሳይኮሎጂው ማርኬት ላይ አስቸጋሪ ስለሆነ ያቺን አቮይድ የሚያደርገው ትሬደር ብዙ ጊዜ ለዛ ነው። እነዚህ ነገሮች ተረድታችሁ ላለመጭበርበር እንደዚህ ደብል እናደርግላቸዋለን የሚሉ ነገሮችን አቮይድ ቢያደርጉ ሰው ጥሩ ነው። ከዛ ውጭ ወደ ትሬዱ አንድ ሰው ከመግባቱ በፊት የሆነ ፓሲቭ ኢንካም ያስፈልገዋል። ሌላ የሚሰራው ስራ ገንዘብን ብቻ ፎከስ የምታደርጉ ከሆነ ገንዘብ ማግኘት ምንም ነገር ህይወት ላይ እኔ ከህይወት ጋር ስለማገናኙ ለምሳሌ ናቲ ከዚህ ተነስቶ ወደ ቦሌ መሄድ ቢፈልግ ቦሌ መሄድ ነው የሚፈልገው፣ ፎከሱ ቦሌ ነው። ግን ከዚህ ተነስተህ ቀጥታ ቦሌ በዚህ በሰሜን ነው ቢባል ዝም ብለህ ወደ ሰሜን ብትሄድ ቤቶች አሉ፣ ትጋጫለህ፣ ትወድቅ፣ አትደርስ የምትፈልገው ቦታ። ግን ፕሮሰሱ ላይ ፎከስ ታደርጋለህ። ቦሌ ለመድረስ ታክሲ መያዝ አለብህ። የቦሌ ታክሲ የቱ ጋር ነው የሚገኘው? ፕሮሰሱን ፎከስ ስታደርግ ቦሌ ትደርሳለህ። ግን ገንዘብ ብቻ ፎከስ ከሆነ አላማችን ትሬዲንግ ላይም እዛ ሳንደርስ እንቀራለን። ገንዘቡ ላይ ሳይሆን ፕሮሰሱ ምንድነው፣ ገንዘብ ለመስራት ትሬዲንግ ላይ የሚያስፈልገን ምንድነው የሚለውን እዛ ላይ ፎከስ አድርገን ብንሰራ ይሄ ገንዘብ ዋይዝ ካልሆነ ነገርየው ስኬታማ ይሆናል። አሁን በእርግጠኝነት ሶሻል ሚዲያ ላይ ያለን ሰው ይህን ነገር ስትነግረው የሆነ ሪሌት ያደርጋል። አሁን ግን የምትወደው ነገርና ፓሽን ሲሆን እዛ ነገር ላይ ስኬታማ መሆን ይቻላል እና እንደዛ ቢያደርግ ሁሉም ሰው ጥሩ ነው። ፈጣሪ ፈቅዶ ደግሞ እድሜና ጤና ከሰጠን እኔም ፕላኔ ወደፊት ማድረግ የምፈልጋቸው ነገሮች ቅድም እንዳነሳውልህ እነዚህ ብሮከሮቹን ባይኖሩ በራሴ የትሬዲንግ ኮሚኒቲ ኖሮ ትልቅ ህንፃ ኖሮ እዛ ላይ ብዙ ትሬደሮች ኖረው አንድ ላይ አንዱ ማያውቀውን ለአንዱ ሼር እየተደረገ አንዱ ማያየውን እንደዛ ትሬድ ማድረግ እና በኢትዮጵያ ውስጥ ኢትዮጵያ ላይ ደግሞ ትላልቅ ትሬደሮች ቢወጡ እንደዛ ፕላን አለኝ። እንደዛ ፈጣሪ ፈቅድ ይሆናል ብለን እናስባለን። ከዛ ውጭ በጣም አመሰግነው። ያው የሶሻል ሚዲያ ኢሳብሊንግ የሚለው ኦፊሻል ኢሳብሊንግ የሚል አለ የቲክቶክ አካውንት ኦልሞስት 100 ምናምን ሺህ አሁን ያለው። ቴሌግራም ላይ ደግሞ ቅድም እንዳልኩ በኮሚኒቲ በቲም የምንሰራው ቻናል አለ፣ እሱ አዲስ ፎሬክስ ይባላል። ከዛ ውጭ ዩቲዩብ ቻናል ኢሳብሊንግ ነው የሚለው። እነዛ አሉ። ከነዚህ ውጭ ሌሎች አካውንቶች ፐርሰናል አካውንቶች ይኖርኛል፣ ግን እንዲህ ከሰዎች ጋር ወይ ኢንቨስት አድርጉ ምናምን የሚል ነገሮችን አትመኑ፣ አትጠቀሙ። ናቲሻ በጣም ስለጋበዝከኝ አመሰግናለሁ። እኔም ቴንኪው በጣም አመሰግናለሁ አክብረን ስለመጣ ቴንኪው።